የቤተክርስቲያን ሴት ስለሆነች የተባረከች ሴት ማለት አይደለም። አንድ ሰው ፍቅረኛ ይዞ የእግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? ኢንዳይሬክትም ዳይሬክትም ቤተሰቦች አንተ ፍለፊት ሌላ ናቸው፣ ሚስት ፍለፊት ሌላ ናቸው። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የቤተክርስቲያን አገልግሎትና የዚህ አሁን ደግሞ የዚህ ማማከር ውስጥ አንዳንድ አይጋጭብህ? ልጅ ያድጋል ጥሎ ሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ካንተ ጋር የምታረጀው ሚስት ነች። ብዙ ሰው እቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረግጣል። ከግንኙነት ጋር በጾም ጊዜ እንደዚህ አይነት ነገሮች ፍላጎቶች በጣም ቢቀሰቀሱ እንዴት አድርገው አንድ ሊያደርጉት ይችላሉ? እኔ ይገርመኛል። በቃ ሰው በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። ኧረ መኪና ሊያስቁም ለአንተ ያላት ክብር እዛው ጋር ይወር። በተክሊል ማግባት ማለት መባረክ ማለት አይደለም። ባይዘው አንድ ሰው ከጋብቻ በኋላ የጓደኞቹን የቤተሰቡን ጣልቃ ገብነት የሚባሉ ነገሮች አሉ። እንዴት ነው ገደብ ሊያበጅለት የሚችለው? ሰዎችን እመናቸው። ባልም ቢሆን እኮ ገንዘብ ስትሰጥ በምክንያት ነው። ያለ ምክንያት የምትወደው እግዚአብሔር ነው። ሰውን ስትወድ በምክንያት ስታምኑም በምክንያት ትተዋወቀውና 2 ወር 3 ወር ሳይሞላ ገንዘብ ትለቃለች። አሁን እሱ የማይቸገር ነው የሷ ችግር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ቀንዲል ፖድካስት ነው። ዛሬም እንደተለመደው በተወዳጅ እንግዳ ወደ እናንተ ቀርብ ያለው ለዛሬ እንግዳ ያደረግኩት የትዳር አማካሪ አሰልጣኝ እንዲሁም መምህር ጸጋዬ አሰፋን ነው። በመሪ ቅዱስ ፋኑኤል ቤተክርስቲያን ሰባኪ ወንጌልም ነው። እንደዚህም ደግሞ ሁላችንም በማህበራዊ ሚዲያ እንደምናውቀው የትዳር አማካሪ ወንድማችን ነው። ብዙ ጊዜ በቀንዲል ሚዲያ የሚተላለፉት መርሃ ግብሮች ነው ብዙውን በነፍስ ላይ ማዕከል ያደረገው ነው። ዛሬ ደግሞ እስቲ ትንሽዬ መለስ ብለን በምድር ስንኖር በጋብቻ በልጆች አስተዳደግ በብዙ ነገር ውስጥ ሆነን ነው የምንኖረውና በጋብቻ ህይወት ላይ ሊገጥሙን የሚችሉ ፈተናዎችን ስጋዊ የሆኑ ነገሮችን ከመንፈሳዊ ህይወታችን ጋር እንዴት አስተባብረን ልንጓዝ እንደሚገባን ልንረዳበት የምንችልበትን መርሃ ግብር ነው አዘጋጅተን ያቀረብላችሁ። ጸግሽ እንኳን ደህና መጣለን። እንኳን ደህና ቆያችሁ። ጊዜን አጣበቅ ከኛ ጋር አስተማሪ ቆይታ ልታደርግ ፈቃደኛ ስለሆንክ ከልብ አመሰግናለሁ። አመሰግናለሁ በጣም እግዚአብሔር ያክብርልን። አሜን። መቼስ ብዙ እንሰማለን በተለይ በመልህቅም በትዳር ዙሪያ ዛሬ ሞር በትዳሩ ላይ ነው የምናወራው። በስብከተ ወንጌል ሳይሆን ባንዴ ወደ ትዳሩ መስመር ከመግባቴ በፊት ጥቂት ስላንተ እንደው ስለ ልጅነት ጊዜ ባወራ ደስ ይለኛል። ኦኬ። እና ጸጋዬ እስቲ የልጅነት ጊዜው እንዴት ነበረ? በጥቂት ውስጥ ይነገረን። የልጅነት ጊዜ እንግዲህ እንደ ማንኛውም ሰው እኔ ብዙ ጊዜ ከሰው ለየት እንዳላረገው እጠነቀቃለሁ። ለምን ብለህ ብትል ከወጣ በኋላ ያው ፈተና በዝቶብኛል፣ መከራ በዝቶብኛል፣ እንዲዋጋ ከፍዬ እንጨት ፈልጬ እንዲን ያደግኩት እንላለንና እንደ ማንኛውም ሰው እኔ ግን ከታች ጀምሮ በቤተክርስቲያን ያደግኩት በጣም የምወደው አባት አለኝ። ወደ 41 ዓመት ጥብቅና የሰራ ቤተክርስቲያንም ያገለገለ በጣም ደግሞ ምስኪን እናትም አለችኝና በጣም ለእናትም ቅርብ ሆኜ በጣም ለአባትም ቅርብ ሆኜ አስቸግሬያቸውም በጣም ደግሞ ክሻቸውም ያለ ልጅ እሱ ነው ብለው እስከሚያስቡ ድረስም ሁለቱም መካከል ለእናቴ የተባረኩ ብቻ ነኝ ካልክ ያው ልትዋሽ ነው። ማንኛውም ሰው የሆነ ሰዓት ላይ እናት አባትን 1-2 ዓመትም ቢሆን ታስቸግራለና በእንደዚህ አይነት መካከል ነው አድጌ ያው እግዚአብሔር ፈቅዶ ደግሞ እዚህ የደረስኩትና ከሌላው ተለይቶ ግን ፈተና ነው አለለ። እኔ እንደምለው አንተ ጋም ያለ አንተ እንደምትለው ኦዲየንሶቻችንም ጋር ያነገራል። ሁሉም በተመቻቸ ነገሮች ስሙዝሊ ሄደውለት አይደለም እዚህ ደረሰውና በእግዚአብሔር ፈቃድ እዚህ ደርሻለሁ። በቤተክርስቲያን አስተዳደግም የብፁዕ አቡነ ናትናኤል የቀዳማዊ አቡነ ናትናኤል አሰላ የእሳቸው ልጅ እንደሆንክ ይነገራል። አዎ በነገራችን ላይ ያው የክህነት አባቴ ናቸው እና በጣም የማረሳቸው ውስጤ ያለ የእውነት የአባትነት የሆነ መንፈስ አለ ማተረሳውና አሁን በረከታቸው ይደርብንና ያው እዛው አካባቢ ስታድግ በአገልግሎት እዚህም እዛም ተላለና ኪሎ ሜትሮችንም ሄደ ታገለግላለ ከ1 እስከ 40 ኪሎ ሜትር በእግር ሄዶ እስከ ማገልገል ድረስና ብዙም የተማርኩባቸው ህይወቴን መስመር አሁን ድረስ ሳስበው የሚገርመኛልና እዛ ሰፈር ያሉ አባቶች መምህራን እግዚአብሔር ይስጣቸው በህይወቴ የሆነ መስመር አስይዘውኛል ብዬ አስባለሁና ከታች ከትምህርት ቤት ማደጉ እንዳለ ሆኖ ድቁና ከነቱ በነገራችን ላይ ይሄን እኮ ሚዲያ ላይ ሰው አያውቅም። ያቆን እንደሆንክ አያውቅም አይደል? በጣም የሚገርመው ብዙ ሰው የጌታ ሰው ያው ብዙ ጊዜ ጽሁፍን ለነሱ መስጠት ተለምዶ ነው መሰለኝ።
አንድ ሰው እኮ አይደለም፣ በጣም ብዙ ሰው እና ሚዲያ ላይ ሱፍ ለብሼ ስለሚያየኝ ያ ፕሮቶኮል ግዴታ ነው። ሜሬጅ ካውንስሊንግ ላይ ስትሆን ሰውየው አንተን ሲያይ ትዳሩ መታከም ገና ሲያይ አውርታ አይደለም እና እኔ እንደውም በጣም ስትረሱ ጎርቶኛል። እንደው በተቻለ መጠን መስመር ለማስያዝ እየሞከርኩ ነው እንጂ የሆነ ዘርፍ ላይ ስትሆን ዶክተር ስትሆን አንተን አይቶ መዳን አለበት፣ አክመው አይደለም። መምህርም ስትሆን ገና አንተን ሲያይ የሆነ የሚሰማው የሆነ ስሜት ሊኖር ይገባል። መንፈሳዊነትም ያ ነው ብዬ አስባለሁ እና ሰው እንደዚህ ሚዲያ ላይ ልክ ሲያየኝ አልመስለውም። እኔ ሉል ሰገድ ጋር ቀርቤ ነው ከዛ በኋላ ኮመንት ስንት መቶ ሰው እንትን ያደረገው እንዴ እስከሚል ድረስ እንደውም እሱ አንተ አየክ ሰዎች በምን አይን እንደሚያውቅ እኔ ደግሞ የመሰለኝ ቤተክርስቲያን አገለግላለሁ እኮ ጋብቻ ማማከሩም ሳይሆን በፊት አገለግላለሁ፣ ግን እንደዛ አይመስለኝም ነበርና ለካ በጣም ብዙ ሺህ ሰው የሚያየኝ እንደዛ ነው። ከዛ አሁን ቤተክርስቲያን ላይ በተደጋጋሚ እያዩን አንዳንድ የጋብቻ ትምህርቶች በየቤተክርስቲያኑ ማህበራት ላይ እየሰጠን ስንመጣ ሰው ሲያይ እኔ እኮ እንደዚህ አይመስለኝም ነበር፣ ለያውም ጭራሽ ዲያቆን ነው እሱ አይገርመኝም፣ ለያውም ደግሞ መምህር ነው ምናምን ይላሉ። እና ትንሽ ስቃለሁ። አጥፍቼ ከሆነ ሶሪ ይላለሁ። እንደው መነሻክን ግን ሳስብ መጀመሪያ በመምህርነት ነው እንደ ዘማሪነትስ ነበር? በጣም የሚገርም ነገር አነሳና አሁን እንደተበላሸው አይደለም። ልጅ እያለው በጣም ድምጽ አለኝ ነበር መሰለኝ 10 ቤት እያለውና መሰለኝ። አዎ ማለት የመቼም ነኝ አትልም ሰዎች ቢሉ የሰጋስተታ ልዩ ነው እዘምር ነበረ። ከዛ ደግሞ ክራር ደግሞ ትንሽ ሞክር ነበር። አዎ ደስ ይላል። አዎ ትንሽ ሞክር ነበር። ከዛ በኋላ ወደ ምን ሄድኩኝ? ወደ ማስተማር ሄድኩኝ። ጳውሎስም ተመሪያውን ስላሴን እየተማርኩ ነውና ወደ መምህርነት ሄድኩኝ። ከዛን መምህርነት ላይ ያለው መጽሐፍ ጻፍኩኝ። ወደ 200 ፔጅ መጽሐፍ ጻፍኩና መጽሐፉን ሳየው ትንሽ ማጆሪቲውን ሳጠናው በቃ የመግዛት በዛ ደረጃ ኢንተረስቱም የለውም ሰው ብዛት። ከዛን ዋይናት ብዬ መጽሐፉን ቀናንሼ 30 40 50 ፔጅ አድርጌ በመቶ ሺዎች ያ መጽሐፍ ተሸጠ። ምን የሚል ነበር? የትዳር ፈተናዎችና መፍትሄዎቻቸው፣ የመጨረሻው ዘመን፣ በቃ ብቻ ብዙ መጽሐፍ ወደ 11 ነው 12 መጽሐፍ። ከዛን ስለ ትዳር የሚገርም እዛው ስልኬ እዛ ላይ ስላለ እስኪ የሆነ ነገር አማክረኝ። ከዛ አሁን ወረቀት አንዳንድ ለአንድ ሪሰርች ይሄን አለ ያክላል በቃ ተከምሮ ማለት እጽፋለሁ እኔ ደስ የሚለው ኦኬ እንደዚህ አይነት ፕሮብሌም እንደዚህ አይነት እላቸውና አንዳንድ ነገሮች ነገር እንደዚህ ብትጠቀሚ እንደዚህ ብታረጊ ብዙዎቹ ደስተኛ ታስታውሳለህ። የዛሬ ዓመት መጽሐፍ ገዝቼ ያማክሬክ ቤቴ ሰላም ሆኖ ከቤቴ ልወጣ ነው እባክህ እርዳኝ ብዬ እንዲህ እሱ ነገር አየሆነ ዋይናት እዚህ ዘርፍ ላይ በተለይ ጋብቻ ጉዳይ ላይ ችግር አለ ዋይናት ለምንድን ነው የአቅሜን እንትን ማለለው ብዬ ሪሰርች ሰራው። ከዛ በኋላ እዚህ ከተማ ላይ እንደው አንድ ትልቅ የሜሬጅ ካውንስሊንግ ኦፊስ ቢከፈት የብዙ ሺህ ሰው ትዳር ማዳን ይችላል። ማሰልጠን ቢቻል ማስተማር ትንሽ ነገር ባለማወቅ እሳት ማትነካው በይዘው ስለምትፈራው አይደለም እንደሚያቃጥል ስለመታቅ ነው። ትንሽ ዕውቀት ይጠቅማል እንኳን ብዙ ዕውቀት ቀርቶና ዕውቀት ግን ብቻ አይደለም በስለት አዋቂ ሁሉ በሳል አይደለምና ክርስቶስን የሰቀሉት አዋቂዎች አሉ እና ሕግ እናቃለን የሚሉ ናቸው። ባለማወቅ ብቻ አይደለም ያቃሉ እናቃለን የሚሉትም ነው። ማወቅ ላይ ብስለት ካልተጨመረ ማስተዋል ልክ ጠቢቡ ሰለሞን አቤቱ ጥበብና ማስተዋልን ስጠኝ፣ ጥበቡ ከማስተዋል ጋር ካልሆነ በስተቀር ዕውቀቱ ካልሆነ ብቻውንና ከዛ ሪሰርች ሰራውና እውነትም እንትን አልኩኝ። ግን ምን ትላለክ ዛሬ ላይ ብለህ ብትለይ የእውነት ያንተ ስራ ነው ወይ አይደለም? እቲ ዘ ሚራክል ኦፍ ጋድ የእግዚአብሔር ተአምር ነው የምትለው አለ አይደለ? በቃ እሱን ነው ልል የምችለው። እንደው ግን በጣም ጠልቀ እንድትገባ ያደረገ የመጀመሪያ እንደው ትውስታ ይኖራል ማለት ይሄን ነገር እንደዚህ መፍትሄ መስጠት አለብኝ የሚል ነገር ልትል ይቻልክበት? በጣም የሆነ ታሪክ አለ። ታሪኩ ምን አይነት መሰለ? አንድ እናት አባት ይጋቡና ሁለት ሰዎች 7 ዓመት ልጅ ሳይወልዱ በ7ኛው ዓመት አንድ ልጅ ይወልዳሉ። በጣም በስለት በጣም በብዙ ልመናና ልጅቷን በጣም በመከራ ያሳድጓታል። በጣም ሲበዛ በመከራ ልጅቷ ልክ ያው የስለት ልጅ ስትሆን አንድ ስትሆን ጉንፋን ኢቭን ስትሰኛ እንኳን አታምናትም። ትንፋሿን ቼክ ታደርጋለና በመከራ ሳደጓት ያችል እያደገች ትመጣና 10 ቤት ትገባለች። በ17 ዓመቷ በቃ ሰው አያስኬዳትም፣ መማር አልቻለችም። ከዛ በኋላ ምን ይፈጠራል? ትምህርት ቤቱ ላይ እዛ ኤሌመንተሪ ትምህርት ቤቱ እነሱ ያለችበት ትምህርት ቤት ላይ በሴት የሚታወቅ ትንሽ መልከኛ ግን በጣም አስቸጋሪ የሚባል ልጅ ያችን ልጅ ወደድኩ ይልና በጣም ይፈታተናታል። እሺ እምቢ እሺ በማለት 19 ዓመት ይቆጠራልና ልጅቷ እየወደደችው ትመጣለች።
በጣም ስትወደው ወደ ሴክሹዋል ነገሮች መግባት አለብን ነው። እኔ እግዚአብሔር ቢፈቅድ በተክሊል ነው ማግባት ፈልገው ከጋብቻ ፊት እናት አባቴን አላዋርድም አላረግም ትላለች። ካልሆነ እኔና አንቺ እዚህ እናቆማለን። እሺ እናቆም። ማቆሙን አልቻለችም። ለካ በጣም ወደዋለች። 2 ዓመት አይምሮዋ ላይ ሲጭል የነበረው ነገር አለና እናት አባቷ ባህሪዋ ሲለወጥ ምን ሲል በጣም እየተረበሸ ይመጣል። ከዛን ምን አለ ምንም ነገር የለም። ከዛን ከአቅም በላይ ሲሆን ወደ ሴክሹዋል ነገር ያችል ትገባለች። ከዛን ሰንበዲ ያ ነገር የተደጋገመ ይሆናል። ከዛን እርግዝና ይፈጠራል። ከዛ በኋላ እዚህ ሀገር እንደ ግፍ ነው። ብዙ ሰው ምን ግፍ ነው። ብዙ ወንድ ለምኗት እምቢ ብላ ግፍ ነው። ለዚህ ነው እዚህ ዱርዬ ላይ ጣላት ትባላለች። እና ያቺ ልጅ በቃ ከዚህ እዚህ አገባለሁ ብላ ቤተሰብ ሁሉ እስከሚደነግጥ ድረስ ማንም ታገኝ ነው ማመን አቅቷቸው ስለሚወዷት ብቻ ይሻሉ ሁለቱ ይጋቡና ወደ ሌላ ሀገር ይሄዳሉ። ልጁ ጫት ይጀምራል፣ ሲጃራ ይጀምራል፣ ምን ይጀምራል ልነግርህ ከሚችል በላይ እና ልጅቷ በጣም በስቃይ ነው ልጇን የወለደችው። እና አጋጣሚ ሆኖ እሷ ተከራይቶ የኖሩበት ግቢ ብዙ ተከራይ አለ። አንዳንዴ ሰዎች እየገቡ ይደፍሯታል ማንን ያቺን ልጅ። ከዛ በኋላ ምን ሀፕን ያደርጋል? እንደዛ ታሳልፋለች። እሱ ጫቱ ይቀጥላል። አንዳንድ ቀን ውጭ ያድራል። ልጅቷ ታማለች። ጎረቤት ለምና ምናምን ታሳክማለች። ስቃይ ለቤተሰቦቿ እንዲህ ብላ ከነገረች አንድ ስለሆነች እንደሚረበሹ ታውቃለች። በቃ ደህና ነኝ በጣም ጥሩ ሰው ነው ምናምን። ሴቶች ደግሞ ታውቃለህ እኛ እንደኛ እንደ ወንዶች አይደሉም። ከዛ በኋላ የሆነ ኮንቴነር ትከራይና ከዛ ብቻ በቃ ከሱ ስር ልውጣትልና ኮንቴነር አስፓልት ዳር ላይ ጉርጓድ አካባቢ ላይ ኮንቴነር ተከራይታ ሱቋ ትበላ ትጠጣና ምንም ከውስጧ ያልቃል። ነፋስ በዚህ ይገባል በዛ ይገባል እና በጣም ስቃይ ለነገር ከሚችል በላይ እና መጨረሻ ላይ አንድ ቀን የሆነች ቤተክርስቲያን ልትሳለም ምትሄድ እሑድ እቺ ልጅ ምን ሆና ነው እስከ 4 አልከፈተችም ብላ ስትል ፖሊስ መጥቶ በሩ ተሰብሮ ሲገባ እሷም ልጇ ሞታ ነበር። ሁለቱም ሞተው ነበር። እና ከዛ በኋላ እናቷ ስቲል ጤነኛ አይደለችም። የአይምሮ ታማሚ ናት። በዛች ኬዝ እና አንድ ችግር ናት። ተመዛ እስከምን ድረስ ነው የመጣችውና ታሪኩን ግን እንዴት ማለት አንተ ጋር እንዴት ሊደርስ ቻለ? በዚህ ነው ምን መሰለክ፣ ያው አንዳንድ ጊዜ ልክ ስታጠና እባክህን ይሄ የያዝከውን ዘርፍ የያዝከውን መጽሐፍ የሆነ ነገር አድርግ ትባል የለ ያን ነገር ልክ ስትባል ከነሱ ታሪኮች አንዱ ይሄ ታሪክ ነው። አሁን ለምሳሌ መሰለ ሰው ስለ ጋብቻ ያውቃል ብሎ አሁን ባለፈው አዳማ ነበርኩና 54 ዓመት በትዳር ኖር ያለው 54ቱን ዓመት እንዴት እንደኖርኩ አንተ የጋብቻ አማካሪ ስለሆንክ ላንተ ይጠቅማል ልንገር ብሎ ይነግሩሃል። ላንተ ስለሚጠቅም የሷ አባት ይነግርሃል፣ ሚስትየው ትነግራለች፣ እህት ትነግራለች፣ ወንድም ይነግርሃል፣ ወላይታ ካለ ወላይታ የባህል እንትን ይነግሩሃል፣ ላንተ ይጠቅማል። የመቀሌ የአድዋ የባህል እንትናቸው ስጦታቸው እንትኑ ይነግሩሃል። ለምን ይሄ የኛ ባህል ላንተ ይጠቅማል፣ አንተ ጋብቻ ላይ ስለምሰራ የጥሎሹን የምኑን ብታቀው ይረዳል ይሉና መጥቶ አሁንም ድረስ በነገራችን እንደው ያው ማህበረሰቡ እንዳይጨካከን ምንም ያልክ ባላንስ እያደረክ ነው እንጂ የምታወራው የሚገራርሙ ደስም የሚሉ የሚያስደነግጡ ታሪኮች አሉ። ግን ሁሉንም አታወራም። ዋይ ማህበረሰብ መካከል ያው ትንሽ መተማመን እንዳይፈጠር ሰዎች መካከል ሰዎች እምነት እንትን እንዳያጡ የምታውቀውን ሁሉ ካወራክ ሰው መካከል ማዳን ብቻ አይደለም ትገላለህም ጭምር። ያው ብዙ ጊዜ እኛ ለጥሩ ብለን የምናወራው የሚሰማክ ሰውዬ በተለየ መንገድ ካልሰማክ በስተቀር አንተ ይለውጠዋል ያልከው ነገር ሊገለው ይችላል። መድኃኒት እኮ ገሎ ያውቃል። የሚያድን መድኃኒት ሰውዬው ወስዶ ሞቶ ያውቃልና እንደዚህ አይነት በጣም ብዙ ታሪኮች ተደራረቡና ማይናት እንደ እግዚአብሔር በእኔ ላይ የሚሰራ ከሆነ አንድ ምስኪን ሴትን ማግዝ፣ አንድ ምስኪን ወንድን ባግዝ። 54 ዓመት በትዳር ኖር ያለው 54ቱን ዓመት እንዴት እንደኖርኩ አንተ የጋብቻ አማካሪ ስለሆንክ ላንተ ይጠቅማል ልንገር ብሎ ይነግሩሃል። ላንተ ስለሚጠቅም የሷ አባት ይነግርሃል፣ ሚስትየው ትነግራለች፣ እህት ትነግራለች፣ ወንድም ይነግርሃል፣ ወላይታ ካለ ወላይታ የባህል እንትን ይነግሩሃል፣ ላንተ ይጠቅማል። የመቀሌ የአድዋ የባህል እንትናቸው ስጦታቸው እንትኑ ይነግሩሃል። ለምን ይሄ የኛ ባህል ላንተ ይጠቅማል፣ አንተ ጋብቻ ላይ ስለምሰራ የጥሎሹን የምኑን ብታቀው ይረዳል ይሉና መጥቶ አሁንም ድረስ በነገራችን እንደው ያው ማህበረሰቡ እንዳይጨካከን ምንም ያልክ ባላንስ እያደረክ ነው እንጂ የምታወራው የሚገራርሙ ደስም የሚሉ የሚያስደነግጡ ታሪኮች አሉ። ግን ሁሉንም አታወራም። ዋይ ማህበረሰብ መካከል ያው ትንሽ መተማመን እንዳይፈጠር ሰዎች መካከል ሰዎች እምነት እንትን እንዳያጡ የምታውቀውን ሁሉ ካወራክ ሰው መካከል ማዳን ብቻ አይደለም ትገላለህም ጭምር። ያው ብዙ ጊዜ እኛ ለጥሩ ብለን የምናወራው የሚሰማክ ሰውዬ በተለየ መንገድ ካልሰማክ በስተቀር አንተ ይለውጠዋል ያልከው ነገር ሊገለው ይችላል። መድኃኒት እኮ ገሎ ያውቃል።
የሚያድን መድኃኒት ሰውዬው ወስዶ ሞቶ ያውቃልና እንደዚህ አይነት በጣም ብዙ ታሪኮች ተደራረቡና ማይናት እንደ እግዚአብሔር በእኔ ላይ የሚሰራ ከሆነ አንድ ምስኪን ሴትን ማግዝ፣ አንድ ምስኪን ወንድን ባግዝ፣ አንድ ምስኪን አባቱን እያጣ ልጁን እያጣ ያለ ሰው የሆነ ነገር በደንብ ዲቴል ባጠናና በገባበት የሆነ ነገር አድናለሁ ምናምን ብዬ እንድገባ እንደዚህ አይነት 1000 ነገሮች በቃ ወደዚህ ዘርፍ እንድገባና እንደነገርኩ ነው። ስራው በጣም ስትረስ አለው። የሰውን ጭንቀት ነው የምትሸከመው። በዛ ላይ ሰው ደግሞ ሚዲያ ላይ አንተን ሲያቅ ካንተ ውጭ አይፈልግም። ሳይኮሎጂስቶች፣ ሳይካትሪስቶች ትቀጥራለህ። ካንተ በእውቀት በትምህርት ቢበልጡ ሰው አይፈልጋቸው። እሱ ነው ኤክስፒሪየንስ ያለው ብሎ ያስባል። እሱ ብቻ ነው የሚያድነኝ ብሎ ያስባል። እና ዘርፉ ላይ ለህሊና ይስል እንደ ቢዝነስ እንደ እንትን አይደል በቃ ባግዝ ብለህ እውነትም አሁን ሀገር ውስጥም ሀገር ውጭም ያሉ ጫፍ የደረሱ ብዙ ሰዎች በቃ ራስን ከማጥፋት ስትታደጋቸው ሲያዩ ከሆነ ዓመት በኋላ አንተ ረስታቸው ራሱ ታስታውሳለህ። ዛሬ እንትን ዓመት እንዲህ ብለህ መክረኝ ምናምን ሲሉ አይ ትንሽ የሆነ ለውጥ አለ። ያ ደግሞ ተጠራቅሞ በህይወት ይመጣል። እግዚአብሔር አንተ በዛ በኩል የምትደክምበትን በሌላ ደግሞ ይባርካልና ያ ዘርፍ ነው። ከዛን እዚህ ውስጥ በደንብ ዲቴል እንድገባ ያደረገኝ እነዛ ያየዋቸው ነገሮች ናቸው። በጣም መልካም። አግብተሃል? የሚገርም ያው ምን ባላል መሰለ ያለ ጊዜ የመጣ ጽንስ ያስጨንቃል ይባላል። አንዳንድ ነገሮችን የሆነ ነገር ቢኖርህም ሆልድ ታደርገዋለህ ለጊዜ እንጂ መቼም የሆነ የራስ የሆነ ህይወት ይኖርሃልና ኦፊሻሊ ደግሞ የምታወጣበት ሜሪጅ ካውንስለር ሲኖር በነገራችን ላይ ብታገባም ጋብቻን ትደብቃለህ። ለምን ትንሽ ልጽና ትላለህ። ካላገባህና ምናልባት የሆነ ሪሌሽን ኖሮ ወደ ኦፊሻሊ ለማውጣት ስትፈልግም ትጠነቀቃለህ። ለምን ሜሪጅ ካውንስለር ጋብቻ አማካሪ ነው። ያንተን የሆነ ነገር ቢያይ ሚሊዮን ሰው ደግሞ ሰው በርግጥ ይረሳሃል፣ ምንም ጉዳዩ አይደለም። ግን ትንሽ የሆነ ነገር ሰው ላይ ትፈጥራለህ። ከዛ የተነሳ የሆነ የራሴ ህይወት አለኝ። እግዚአብሔር ቢያግዘኝ በቅርብ ወደ እንትን አወጣዋለሁ ብዬ አስባለሁ። በጣም መልካም። እኔ ምን መሰለክ ከዚህ አንጻር ያነሳት በእኛ በቤተክርስቲያናችን ብዙ በጋብቻ ያሌሉ ካህናት ለንስሐ አባትነት እንኳን ብዙ አይመከሩም። መነኮሳት እንደዚህ ካህናት ቢሆኑ ይሻላሉ። ለምን ስለ ጋብቻ በደንብ ስለሚያውቁ እያንዳንዷን ነገር ዲቴል ውስጥ ድረስ ገብተው ማወቅ ስለሚችሉ የሚል አስተምህሮ አለ። ስለዛ እንዴት ነው ጸግሽ ሳያገባ እንዴት ነው ይሄን ያክል ውስጥ ድረስ ገብቶ የመምከር የብዙ ትዳሮችን የማዳን ስራ ውስጥ የገባው? እውነት ነው። ምንድነው ስለሆነ ነገር በጣም የሚያውቁ አሉ፣ የሚያወሩ አሉ፣ የሚኖሩ አሉ። እና የሚያወሩ ሰዎች አስተምሮ ዓለም አትለወጥም የሚኖሩ ሰዎች ከሌሉበት በስተቀር ይባላል። እኔ ያው ምንኩስና ላይ የለውም ያለሁት ምንድነው በጋብቻ ነው። በጋብቻ ኦፊሻሊ በእንትን በቃ እንደዚህ ተጋብተህ እንትን ላይ የለህም። ለምንድነው የሌለክ? ራስን የቻለ የሆነ ምክንያት አለ እንጂ ሳትኖርበት ሪሌሽን ሳይኖር የጠበቀ የፍቅር ህይወት ሳይኖር መከዳትንም መውደድንም መጠላትንም ሳታቅ ሪሰርች ብቻ እዚህ አያቆምም። እኔ ምን መሰለህ አሁን ሰዎች ሚዲያ ላይ ቶሎ የኔን ሐሳብ የሚቀበሉት ኢማን ላይፍ አውቀዋል። ላለፉት 7-8 ዓመታት የነበረኝ ህይወት አለ። እስካሁን ድረስም ያለኝ አሁንም ያለኝ ደግሞ ህይወት አለና ሚስት የማገጠችብኝ ጸግሽ ላይ እኔ በህይወት ያውቀዋል። ስለማውቀው ነው ይረዳው። እኔ ባወራ ይቀላል። ንቀት ቢለኝ እኔ ንቀት ኢማን ላይፍ አውቀዋል። ሶ እኔም ቢያማክረኝ ይቀለዋል። እኔ የማወራው ቲዮሪ ያጠናሁትን ብቻ ሳይሆን የኖርኩትንም ጭምር። ምናልባት እንደዚህ ኦፊሻሊ ሰርግ ደግሰ ምናልባት እኮ ገንዘብም አጥተህ ሊሆን ይችላል። ምናልባት ድርጅት በደንብ እስኪቆም ሊሆን ይችላል እንጂ እንደማንኛውም የሆነች ነገር አድርገህ ህዝብ ፊት ለፊት ማውጣት ትፈልጋል። ግን በብዙ ሪዝን ያለህን ህይወት ቴንክ ዩ። ከዛ ውጪ ግን እውነት የኖሩበት ሰዎች ቢያወሩ ጥሩ ነው ወይ? ምንም ጥያቄ የለውም። የኖሩበት ደግሞ ይረዱሃልም ስታስረዳቸው። አሁን ለምሳሌ አንድን አባት በቃ ንቀቱ አስቸገረኝ ስትለው በሳቸው ህይወት ያቆታሉ ንቀትን። እኔ ምን አይነት ሰዎች ያውቃለሁ መሰለ ከወንድም በጣም በቃ ችለው ለማን ልበል። አንዳንዴ እኮ በነገራችን ላይ በቃ የምትጮህበት ቦታ ለምን መሰለ የቤተክርስቲያን ሴት ስለሆነች የተባረከች ሴት ማለት አይደለም። ብዙ በተክሊል ያገቡ በጣም አስቸጋሪ ሴቶች ያውቃል። በተክሊል ማግባት ማለት መባረክ ማለት አይደለም። ባይዘው ያ ስርዓቱን ጋብቻዋን የተባረከ የምታደርገው የልጇ ህይወትና የሰውየው ህይወት ነው። ማወቅ ብቻ አይደለም፣ እውቀት ከሃይማኖት ጋር ይሄ በተለይ ይሄ ዘመን የመጨረሻው ዘመን የእውቀት ዘመን፣ የእምነት ዘመን ግን አይደለም። በጣም ሰዎች በጣም ያውቃሉ፣ በጣም ደግሞ አያምኑ። ሰዎች መጽሐፍ ቅዱስ ያውቃሉ፣ ስለ ቁርባን፣ ስለ ተክሊል፣ ስለ ሴክሹዋል ነገሮች የቤተክርስቲያኗ የምኗ ያውቃሉ። የእውቀት ችግሬ የእምነትና የመኖር መጽሐፍ ቅዱስ ደግሞ ተግባር። ታንክ ዩ
እምነት ያለ ስራ በራሱ የሞተ ነው ይላል። በተክሊል አግብታኝ ምን ብላ ሰማዩ ምድሩ የሷ ተተናኮ ትባላለች። ባለቤቷ ተቸገርኩ እያለ ነው። አትታዘዝም፣ በጣም ትዕቢተኛ ነች እያለ ነው። ትዕቢትን ግን የምታንጸባርቀው እሷ በቅንድቧ፣ ባካሄዷ፣ ባነጋገሯ፣ በምኗ፣ ባረማመዷ ያንን ነገር ታንጸባርቅለታለች። ስለዚህ እንደዚህ አይነት ነገሮችን በደንብ ዲቴል የሚያውቅ ሰው በህይወት የኖረን ሰው ቢሆን ጥሩ ነው። ይሄ ጋብቻ ደግሞ ሴንሲቲቭ ኢሹ ነው፣ እንደፈለክም አታወራም። ለዛ ነው ሜቢ እኔ ተጠንቅቄ በወንድም በኩል በሴትም በኩል ሳወራ የምታይ። ለምንድን ነው እኔ በእኔ ሰበብ አትሊስት መዳን ባይችል እንኳን በእኔ ሰበብ እንዲወድቅ አልፈልግም። ለዛ በጣም ተነቀቀ። ዞሮ ምንድን ነው የራስህ ህይወት ይኖርሃል ወይ? አዎ፣ ጊዜው ሲደርስ ወደ አደባባይ ታወጣለህ፣ እግዚአብሔር ሲፈቅድ። በጣም መልካም። ወደ ሐሳባችን እንግባ። እንደው ጠለቅ ወዳለው ሐሳብ እሺ፣ እንደው ከፍቅረኝነት ጊዜ ብነሳ አንድ ሰው ፍቅረኛ ይዞ የእግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ አንተ ወደ ፈለግከው እጅህን ስደድ ነው። አዎ፣ ግን እሳት ቢሆንስ? መብት ነው፣ ያንተ ምርጫ ነው፣ የሱ ግዳጅ አይደለም። ያው ልንገርህ፣ ወደ እሳቱን ብታደላ ያንተ ምርጫ ነው፣ ወደ ውሃውን ብታደላ ያንተ ምርጫ ነው። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። ያንተ ነፃ ፈቃድ ላይ የሱ ግፊት የለም። ለምሳሌ አንተ በጣም የከተማው ቆንጆ ሴት ትወዳለህ። በቃ ዋው ቀዳሚ በጣም ቆንጆ ሴት ነው ያገባው። እውነትም ቆንጆ ነው ደግሞ ከሌላ እንትን እንዳይል እና በጣም ቆንጆ አንደኛ እና ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት ቆንጆ አገባ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው። እግዚአብሔር አይከለክልህም። ያም ሰጥቷል። ዓለም ላይ ልንገርህ ሁሉንም ፈጥሮ ጨርሷል። እግዚአብሔር አዲስ የሚፈጥረው ነገር ሁሉ ተፈጥሯል። በነፃ ፈቃድ እግዚአብሔርን ለምነ የወደድከውን ታነሳለህ። ምናልባት እግዚአብሔር የመራክ ደግሞ አንተ ሞዴል ያልካት ሳይሆን ልብ ያላትን መርጦ ሊሆን። ለምሳሌ ልንገርህ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? ስለ መልኩ ስለ ቁመናው አይደለም፣ ስለ መስዋዕቱ ማለት ስለ ልቡ ቅንነት። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? ልቧን አይተህ ከሆነ ስለ ልቧ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ልቧን አይተህ ነው፣ ይሳካልሃል። ጥሩ ምርጫ መርጫል። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ልቧን ሊያስተካክልልህ ይችላል። ለምሳሌ አንተ መጥፎ ምርጫ መርጠህ መጥፎውን የምትጸልይ ሰው ከሆንክ ያን የመገልበጥ አቅም አለ። ልክ የነነዌን ሰው እንደምንለው የሆነች ፍቅረኛ ስትይዝ ምናልባት አንተ ከመንፈስ ቅዱስ ጋር ከሆነ የምትኖረው የምትሰራው መንፈስ ቅዱስ ይመራሃል ወደ ምን ሰው? ወደ በጎ ሰው አካሄድ። ጥያቄ ምልክት የሚፈጥረው አካሄድ ግን ከእግዚአብሔር ጋር ነው ወይ? አንድ ነገር ልንገር ባይዘው ወይ እኔ አሁን ዛትማች ሚስቴ ታዘዘችልኝ አትጨናነቅ ለመሰለ እንደዛ ማለት እና አቡነ ገብረ መንፈስ ቅዱስ አንበሳ የታዘዘላቸው እነሱ ለእግዚአብሔር ስለታዘዙ ነው። እና አቡነ አረጋዊን ብትል ቅዱስ ጳውሎስን እስከ ሰማይ ቢነጠቁ ለእግዚአብሔር ከታዘዝክ ሰራተኛ አይታዘዘኝም፣ ባሪያ አይታዘዘኝም፣ ሚስቴ አትታዘዘኝም አትልም። ባይታዘዙም የእግዚአብሔር ሐሳብ ከሆነ ችግር የለው። እግዚአብሔርን ግን ከታዘዝክ አልኩ የሚስት ባህሪ አያስቸግርም። ዞሮ የሚመራክ ስፕሪት ምንድነው ነው? እግዚአብሔር መንፈስ ቅዱስ የሚመራክ ልብ ቅን ከሆነ እግዚአብሔር ወደ ቅን ይመራሃል። ልብ ከእግዚአብሔር የራቀን የሸፈትክ ሰው ስለሆነ ደግሞ አሳልፎ ይሰጣል። በመጽሐፍ ቅዱስ ከኦሪት እስከ ራእይ ድረስ እግዚአብሔር አሳልፎ የሰጣቸው ብዙ ህዝቦች አይተናል። አሳልፎ ይሰጣል። ለማን ይሰጣል? ለዛቸው ይሰጣል። ከዛ ተቀጥቅጠ አንተም ታወራለህ፣ እሷም ታወራለች፣ አንተም ትላለህ፣ እሷም ትላለች። መግባባት ያቅታሃል። ቋንቋቸው ተደበላለቀባቸው ሲባል መጽሐፍን ሰምተሃል? በቃ እሱ የሆነ ነገር ይላል፣ እሱ የሆነ ነገር እሱ ተጎድቻለሁ ይላል፣ እሷ ተጎድቻለሁ ትላለች። ይሄን ግን በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወድቃ ታውቃለች። እቺን ሴት እንግዲህ እቺ ሴት ቅን ናት። እኔ አይደለም ቅንነቷን እኔ አይደለም መሰከረው ክርስቶስ ነው። ለምን እኔ ፊቷና አክቷን ነው። እኔ ቀዳሚ ጸጋን አለባበሱ ነው ነገር ልቡን የሚያውቀው እግዚአብሔር ነው። እሷንም ጥሩም ቢሰጣት መጥፎም ቢሰጣት ሂዝ ራይት። እግዚአብሔር ልክ ነው፣ መንጊዜ በስራዎቹ ልክ ነው። ምናልባት የማንነት እንትን ተፈትኖ እስከ ጥግ ትበቃ ዘንድ አንዳንዴ አስቸጋሪ ሰዎች በህይወቱ ይመጣል። እኔ አሁን ኖረት አውቃለሁ ወይ እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ አውቃለሁ። ለዛ ነው ቅድም እኔ ባወራ ደምህን ብታይ አመሰግናለሁ ማትል አፕሪሺየት ማድረግ ምናምን ቴንኪው ከማትል ሰው ለምንድነው? ለበጎ ነው። አታማርርም። ያም ቢሆን ሊያጸናኝ ነው ያበረታኝ ነው ብለህ ለበጎ ተወስደዋልና ዞሮ የሆነ ሰው አስቸጋሪም ሰው ጋር ቢሄድ
እግዚአብሔር ፈቅዶ ነው አይደለም የምትለው መጀመሪያ የነበርክበት መንፈስ ይወስነዋል። ያን አስቸጋሪ ሰው ወደ እኔ ምን አውቃለሁ መሰለህ ሆቴል ክለብ የምትሰራ ሴትን ከዛ አውጥቶ በቁርባን አግብተው አሁን 3 ልጆች አላቸው። ልጆቹ ዛሬ ቤተክርስቲያን ያገለግላል። ልጁ ግን ቤተክርስቲያን የሚመላለስ ሰው ነው፣ ካህን ነው፣ ቀዳሽ ነው፣ አወዳሽ ነው አይደለም። በቃ ኖርማል የምትለው ኖርማል ክርስቲያን የምትለው ሰው ይሄ ቀላል ህይወት ነው አይደል? በነገራችን ላይ ስትታደል እኮ ሃይማኖቱ ሌላ የሆነን ሰው አስተምረው ወደ ራሳቸው መልሶ አግብተው ልጆች ወልዶ የሚኖሩ ሰዎች አሉ። እና ያው እንዳለህበት ስቴት ኦፍ ማይንድ እንደምንለው እንደዛ ይለያያል ማለት ነው። በጣም መልካም። ስለዚህ እንደው የእግዚአብሔር ፈቃድ ነው የሚለው ልክ መጀመሪያ ላይ በምትገባበት መስመር ነው ማለት ነው። እግዚአብሔርን ጠይቀም ገብተህ በጎም ሴት ደግሞ መጥፎም ሊገጥም ይችላል፣ ግን መጥፎም ብትገጥም ወደ በጎ ለመመለስ በምታደርገው ጥረት ነው ማለት ነው። ሁለቱም የእግዚአብሔር ፈቃድ ነው። ዋናው ብቻ የእግዚአብሔር ፈቃድን መጠየቁ ነው። አዎ ዋና እግዚአብሔርን በነገራችን ላይ ልንገር ስትከስርም የእግዚአብሔር ፈቃድ ነው። ያው ቤቴን አጥቻለሁ፣ መኪናዬን አጥቻለሁ። በቃ እግዚአብሔር በሚሊዮን ገንዘብ ሰጥቶኝ አስተምሮኛል። ሁሉንም አጥቼ ባዶዬንም ቀርቼ አስተምሮኛል። ሁለቱም የእግዚአብሔር ፈቃድ፣ ማግኘትም የእግዚአብሔር ፈቃድ፣ ማጣትም የቱን ጥያቄ ገንዘብ እንደሚመልሰው የቱን ጥያቄ እግዚአብሔር ካወቅ አንተ በጥያር ስማርት። አለበለዚያ ግን እግዚአብሔር መጠየቅን የሚገባህን ሰው ትጠይቃለህ። ልክ የሆነ ችግር ቤተሰብ ሲፈጠር አንተ እኮ ለዛ ችግር ጌታዬ ሆይ ምናልባት በድዬ አንድ ሴት ማቴዎስ ወንጌል ልጄ ታማለችና ማረኝ፣ የልጆችን እንጀራ ውሾች አይበሉም ያላት ሴት እኔን ማረኝ፣ እኔን ከማረከኝ ልጄ ትድናለች አለ እና እኔን ከማረከኝ ምክንያት እንደሆነ እናለው እኔን ከማርከኝ ቤት ለምን መሰለ ሰዎች ምን ችግር አለብን መሰለ በመንግስት ችግር ተራብን ነው እንጂ በኃጢአታችን ችግር ተራብን አይልም። ሰው ችግሩን ሁሉ ወይ ወደ እንትን ነው የሚወስደው። እኔን ችግር ያለብኝ እኔን ከማርከኝ ልጄን ትምራለህ፣ እኔን ከማርከኝ ቤቴ ሰላም፣ ትዳሬ ሰላም ይሆናል። ለሰው ሀብት መስጠት፣ ሚስት እንድትታዘዝ ማድረግ ምናምን ይሄ ትልቅ ነገር አይደለም። በነገራችን ላይ ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም ለራሷ ብላ ነው። የአገሬ ሰው እንደው ምን ይላል ጨው ለራስ ስትል ጣፍጥ አለበለዚያ ድንጋይ ነው ብሎ ይጥሉሃል ይላል። እና ቅን የምትሆነው ለአንድ ሴት ምን አለችኝ ቢሮዬ እንዴ ጸጌ አንተ የምትለኝ እኮ እሱ ሁኚልኝ የሚለኝ ነው እያልከኝ ያለው ሰው ልክ ነው። አይ ሁኚለት፣ እሱ እኮ የሚያወራው ልክ ነው። እኔ እንደዚህማ ከሆንኩ መልካም ሴት ሆንኩለት። እንዴ መልካም ሴት መሆን ለሱ ነው የሚጠቅመው ለአንቺ ነው የሚጠቅመው? ቅንነቴ ለራሴ ነው፣ መልካምነቴ ቅን ብትወድ የሚጠቅመው ላንተ ነው። ለምሳሌ ልብህን ንጹህ ብታረግ ለእግዚአብሔር ምን ሆነ? የልብህን ንጹህ ማድረግ የሚጠቅመው ለራስ እንጂ ለእግዚአብሔር ምንም አይደለም። ሰውም ሚስትም ለባሏ ቸር ስትሆን ቸርነቷ ለራሷ እንጂ ለባለቤቷ እንደ ማንኛውም ይሸከማል። ከአቅሟ በላይ ከሆነ ለእግዚአብሔር ትቶ ዝም ይላል። ዋንዴ ደግሞ የስራዋን ውጤት መልሳ ታገኛለች። ቅንነት የእግዚአብሔርን ፊቱን ታየዋለች የሚለው በጣም የእግዚአብሔርን ፊት ለማየት ቅንመሆን በጣም እዚህ ምድር ላይ አልኩ በቃ ምንም ነገር አይኑር፣ ቅን ልቦና ግን ይኑር። ምን የፈለገ ቆንጆ ብትሆን የፈለገ መልክ ቁመና ያማረ መጽሐፍ ቅዱስ እኮ መጽሐፈ ሳሙኤል ላይ እግዚአብሔር ሳኦልን ናቀው ይላል። ሳኦልም ንጉሱ ምን አለው? ንጉስ እንዳትሆን እግዚአብሔር ናቀ ይላል። ወደ ኢሴ ልጅ ሄዶ ሊቀባ ሲል ያ የመጀመሪያ ልጃቸው መልኩ ቁመናው ያማረ ንግግር አሳማሪ ነው ይላል። እንደው እንደዚህ ዘመን የሆነ አስመሳይነት አለ አይደለ? በቃ በንግግር ብቻና መልኩንና ቁመናን አትየው እኔ ንቄዋለሁና ይላል። እና ሰው እንደማይ እግዚአብሔር አያይም፣ ሰው ፊት ያያል እግዚአብሔር ልብ ያያል አለው። ስለዚህ ዳዊትን ቀባ ነው። ልብ ቅን ከሆነ መሬት እንደዚህ ብትናጥ እግዚአብሔር ከተናጠ መሬት ላይ አንተን ያተርፋል። በጣም 100% እኔ መሰለክ በህይወቴ ስለተጠቀምኩበት ነው። አሁን አንዳንዴ የኖርከውንና ድርጅቴን ከመፍረስ ያዳነው ምን ብለህ ብትለኝ ትንሽ ቅን ነኝ መሰለኝ። ትንሽ አልጠቀመህም ወይ በቃ እዚህ ቦታ ያቆመኝ ያንተ ሚዲያ ላይ ያቀንነት በዚህ በትንሹ እድሜ እግዚአብሔር ብዙ ምሕረቱን አሳይቶኛል። በጣም ብዙ ልሞት ደርሼ ከሞት አፋፍ እባክህን አምላከ ቅዱሳን ማረኝ ብዬ ጥር 27 ነፍሴ ከስጋዬ ልትወጣ ጫፍ ደርሳ እባክህን አምላከ ጊዮርጊስ አምላከ መላእክት አምላከ ቅዱሳን ብዬ እግዚአብሔር ነፍሴን መልሶልኝ ያቀነውና ምን ትወዳለህ ለሰው ምን ትነግራለህ ብለህ ብትለኝ እኔ ሴትም ትኑር ወንድም ትሁን ስራ ሰራተኛም አሰሪም መንግስትም ባለስልጣንም አገልጋይም ቀዳሽም በቃ ልብህን ቅን አድርገው። መጽሐፍ ቅዱስ ኢዮብም አረጀ እድሜ ጠግቦ ሞተ ይላል። እና እድሜ ጠግበ መሞት ከፈለክ በረከትም ደግሞ ይሄ እስናት አባው ስለ ገንዘብ አይደለም። በነገራችን ላይ በረከት ገንዘብ አይደለም። አሁን ብዙ ሰው ይመስለው መባረክ ማለት ሚሊዮን ነው። መባረክ ማለት እግዚአብሔር ጤና ከሰጠ፣ እግዚአብሔር እድሜ ከሰጠ፣ እግዚአብሔር አፍ፣ ጆሮ፣ እግር፣ እጅ ከሰጠ ባለ ነገር እንድትደሰት ቴንክ ዩ በቃ እሱ ነው እኮ ህይወት ማለት እኮ እሱ ነው። በቃ የእግዚአብሔር መጽሐፍ ቅዱስ ምን ይላል መሰለ? እኔ ሰላሜን እሰጣቸዋለሁ፣ እኔ የምሰጣችሁ ሰላም የዓለም ሰላም አይደለም።
ትንሽ ነገር ከእግዚአብሔር ጋር ብዙ ነገር ግን ያለ እግዚአብሔር ትንሽ ነው። ወጣትም ይሁን ትልቆችም ይሁኑ ባለስልጣንም ባለሀብትም ይሁን ልቡ ንጹህና ቅን ከሆነ በጌታስ ህይወቱን ልነግርህ ከምችለው ገንዘብ ሊቸገር ይችላል። የማይቸገራቸው ሚሊዮን ነገሮች አሉና ጥሩ ማንነት ጥሩ ፋውንዴሽን አንተ ጋር ካለ ከዛ በኋላ ልትንገጫገጭ ትችላለህ። አትወርቅም። ብትወርቅም እግዚአብሔር እጅ ላይ ነው የምትወርቀው፣ መሬት አትገባም እንደማለት ነው። በጣም ይገርማል። የቤተ ክርስቲያን አገልግሎትና የዚህ አሁን ደግሞ የዚህ ማማከሩ ስራ አንዳንድ አይጋጭብህ? ምንም አይጋጭልብኝም። እንዴት መሰለህ የማይጋጭብኝ? ብዙ አይነት ሰዎች ይመጣሉ። አንድ ቀን ስለ አንድ ሰው ሚዲያ ላይ ማንም ማውራት ይችላል። ጸጋዬ ስለ ሃይማኖት አውርቶኝ አይልም። ስፒሪቹዋል ፓርቱን ባለው ሃይማኖት እንዲያክም እነግረዋለሁ። ከዛ ውጪ ቤተክርስቲያን እንደነገርኩ ነው። ዛፋኑኤል የተመቻቸ ቦታ አይደለም። አዋራው ምኑ ግን በጣም ደስ እያለኝ ነው ማገለግል። ለምንድነው መሀል ከተማ ማትገባው እንዲህ ይላሉና እንደው ከርቀቱ ውጪ በጣም ደስ ብዬ ነው ማገለግለው። ምንም ተደበላልቆብኛል። እዛ ስትሄድ እዛ ነክ፣ እዚህ ስትመጣ እዚህ ነክ። ሁለት ባህሪ ኖሮክ አይደለም። ግን ምን መሰለክ እግዚአብሔርን ስታገለግል ፎከስህን ሁሉ በቃ አቴንሽንን ሰብሰብ አድርግና እግዚአብሔር ቤት ላይ ያኔ ከልብ ማገልገል ነው። ስራ ላይ ስትሆን ደግሞ በቃ ስራ ሰዓት ነው። እግዚአብሔር መንፈስ በውስጥ ቢኖርም ስራ ቦታ ላይ ስራ ላይ ይገልጽልሃል እግዚአብሔር። ምንም ጥያቄ የለውም። አንዳንድ ዶክተሮች እኮ ሲያክሙ ጸሎት አድርገው የሚያክሙ እንደው ግለጥልኝ እውቀቱን ጥበቡን ስጠኝ ብለው ሰርጀሪ የሚሰሩ ዶክተሮች አሉ። ማለት የምትሰራው ስራ መፍትሄ እንዲያመጣ ምንም ይሁን ያ አካል በእግዚአብሔር የሚያምን ይሁን ማያምን ይሁን ግን ካንተ የሚወጣው ቃል ግን እሱ ለሄዶ ኃይል ኖሮት ያንን ስራ ያ ግዳጅ የሚፈጽም መሆን መቻል አለበት ብለህ ትጸልያለህ። እኔ ራሱ እንግዲህ ላለፉት ረጅም ዓመታት ቢሮ ስገባ ሬዲዮ ላይም ቴሌቪዥንም ላይ ሰራ ነበርና ሁሉም ላይ በተቻለ መጠን ቢሮዬ እንደገባው የመጀመሪያ ስራዬ በሬን ዘግቼ መጸለይ ነው። እና እባክህን ጌታ ሆይ ማንም ሰው ይምጣ ባልና ሚስትም ሲመጣ ተሳስቼ ወደ ሚስት እንዳላደላ ወደ ባል እንዳላደላ ቀረጻዎቼ ላይ አይተህ ከሆነ ሁሉም ላይ ለሴትም ለወንድም እኩል ለሴት አድልቼ አላቅም፣ ለወንድ አድልቼ። አንዳንዴ እንደውም ምን ይሉኛል ሴቶቹ እንደው ጸግሽ ባለቤቴ በጣም ምላሰኛ ነው እንደው እንዳያታልልክ እንዳያሳመነክ ትለኝ ነው። እኔ ከሱ በላይ 9 ዓመት ሚዲያ ላይ ኖር ያለውና ከሱ ቤት ባስኩ ምላሰኛ እኔ የምፈልገው ነጥብ ብቻ ነው ይምጣ። ከመጣ በኋላ ሊያሳምን ብዙ ያወራል። አንተ ግን የምትፈልገው ነጥብ ነው የምትይዘው። አንተ ብቻ ሳይሆን ያው ስትጸልይም እግዚአብሔር የሚያግዝህና ስራክ ቀኑ ሙሉ የተቃና በተለይ ጋብቻ ላይ ስትሆን ወደ ሚስት እንዳታደላ። አንተ ጋር የሚመጣው የ30 ዓመት ጎረምሳ አይደለም። ሚስት ያለው ልጅ ያለው ቤተሰብ ያለው ያላገባችም ሴት ብትመጣ ብዙ ነገር እያሰበች ነው። ህይወት ነው አንተ ጋር ይዞ የመጣው ሰው ስታማክር መጀመሪያ እግዚአብሔር ቀድሞ ከሆነ ሙስሊምም ካቶሊክም ፕሮቴስታንትም ይምጣ በስነ ስርዓት ኦርቶዶክስም ይምጣ በስነ ስርዓት ታክማለህ፣ ታግዛለህ። ምን ሲሆን ጠዋት የምትጸልይ ከሆነ እንደው ምን ያክል ሰው ታስተናግዳለህ? በቃ እስከ 5-6 ሰው በየቀኑ ማለት ከክፍለ ሀገር ይመጣሉ። እንደ ክፍያ እንዳለው ሳያውቁ ይመጣሉ። ከነሱ ጋር ሲጨምር 10 ሰው 12 ሰው 13 ሰው በቀን ልታናገር ትችላለህ። በነፃ የምታግዛቸው አሉ። ጥቂቶቹ ነው የሚከፍሉት ከዛ ውስጥና ስልጠና ማለት ማክሰኞ ነፃ ስልጠና። እኔ አሁን ሰው ግንዛቤ እንዲኖረው ትንሽ ነገር በመማር የሆነ ነገር ማዳን ስለሚቻል እንዲማሩ ስለምፈልግ በቤተክርስቲያንም አዳማ ላይም አዲስ አበባ ላይም ብዙ ካቴድራሎች ላይ ጋብቻ ትምህርት እየጀመር ነው። ማህበራት ትምህርቶች የሚገርም ማህበራት ላይ ራሱ ልነግርህ ከምችለው በላይ አንድ ማህበር አሁን ወደ 40 አባላት ያሉታል። ወደ 20ዎቹ ባልና ሚስቶቹ ተጣልተዋል። 20ዎቹን አስታርቀናቸዋል። አሁን ወር አይሞላም። 20ዎቹን እንግዲህ 2 ቀን ነው 3 ቀን ነው የጋበዙኝ። በዛ ሁሉ ቀን ግን በቃ ግማሹ እኔ የሚገርም ባለቤቴ ልፈታ ጫፍ ላይ ለካ ችግሩ የኔ ነው ብለው ግማሹ ተረጋግቶ ዘው ይቅርታ ተባብሏል። ግማሹ ደግሞ አንተ ባለቤቴን እኮ እንደዚህ አታርግኝ ምላት ለካ እሱ የኔ ስህተት ነው በቃ ሶሪ ሚሳን እንዴት ትተላለፋል። እና ከሞያ አንፃር ሰው ደግሞ የሆነ ነገር ሲነግር ትንሽ መለስ ትላል። እና አለማወቅ ደግሞ መጥፎ ነው። አንተ የትንሽ ነገር የሆነ ማታቅ ከሆነ ብዙ ምን መሰለ ትዳር ላይ የሚጠፋብህ ማታቀው አይደለም የምታቀው ነው። ማወቅና ማድረግ ደግሞ ይላል። ለምሳሌ ሚስትን መንከባከብ እንዳለብህ፣ ማድነቅ እንዳለብህ፣ ማበርታት እንዳለብህ፣ በቃልም በተግባርም አጠገቧ መሆን እንዳለብህ ታውቃለህ። ግን አታረገው ማድረግ ቴንክ ዩ ማወቅማ ማንም ከኔ በላይ 30-40 ዓመት በትዳር የኖሩ ሰዎች አሉ። ቁጭ አድርገው ሊያስተምሩኝ ይችላል። የማድረግ ግን ችግር አለ። ማወቅና ማድረግ ደግሞ ይለያል። አስቤ ነበር እኮ ላንቺ ልገዛልሽም ሐሳብ ምንድነው? ሐሳብ ማለት ማድረግ ማለት አይደለም። ቤብ አበባ እንደው አልመች ብሎ ነው ማሰብ ማለት ማድረግ አይደለም። ማድረግ ነው፣ ማሰብ ደግሞ ማሰብ ነው። ስለዚህ በወር አንድ ቀን ለምሳሌ አበባ ይዘህላት የምትሄድ ከሆነ
ዋይናት በአመት ስንት ቀን ነው? 12,000 ብር ነው የምታወጣው። የአንዳንድ ሺህ ብር የሚያምር አበባ ብትገዛል፣ በወር አንድ ቀን ሽቶ ብትገዛለት በአመት 12 ስጦታ ነው የምትሰጣት። በወር አንድ ቀን ይዛት ወጣ ብለህ ንፋሱ ሰጂ ብትላት የማሰብና የማድረግ ችግር አለ። ሌላው አንድ ሀሳብ ምንድነው አንድ ሴት አግብታ በስራ ወደ ውጭ ሀገር ብትሄድና ባሏ በዚህ ባለበት ሁኔታ በፈተና ቢወድቅ ስትመጣ ተጸጽቶ ቢነግራት መፍትሄው መፍታት ነው ወይስ እንዴት አድርጋ ልትኖር ትችላለች አብራው? መልካም። እዚህ ላይ እኔ አንድ የምለው ነገር በተለይ እምነት ላይ ተሳስተ በሚስት አይን እምነት አትጣ። ይሄን የሚሰሙ ሰዎችም በደንብ አስምረው ቢጽፉበት ደስ የሚለኝ ነገር ሴትም በታሪክ ተሳስታ በቃ ባለቤት አንድ ቀን ምትል ቴክስት ያንተ ስልክ ላይ በቃ ግልጽ ተናገር፣ ግልጽ ሆነን አንድ ቀን ያችን ቴክስት ያየች ቀን ከዛ በኋላ አይሞሯ ጤናማ አይደል። ለምን መሰል ያኔ ወለጋ ሄጃለሁ ያለኝም ለካ ያኔ መቀሌ ሄጃለሁ ያለ ዱባይ ሄዶ ለካ ስልክ የማያነሳው እንዲያርገው ወደ ኋላ ይመለሳል። ምን መሰል እኔ ልንጋባ ወር ነው 2 ወር የቀረን አንድ ልጅ ነበረችና ከራሴ በላይ ነው ማምናት ከራሴ በላይ እና ምን ይሆናል የሆነ ጊዜ ምን እንደ ቀሰቀሰኝ አላውቅምና የት ነው ያለሽው? ቤት ነኝ። እስኪ ቪዲዮ ኮል አድርጌልኝ አልኩኝ። በጣም ተርበትበትሽ ነው እምቢ አለች። ነው ዋይናት አድርጌልኝ ዝም የት ነሽ እንትን ስላልሽ ነው እምቢ አለች። በቃ እኔ መበርበር የጀመርኩት የዛ ቀን ያቆምኩት መቼ ነው? ከኔ ጋር ያለች 4 እኔ 2 እኔ የማውቃቸው 2 እኔ የማላውቃቸው ጓደኛ ነበራት። በቃ ሌላ ነገር ውስጥም ጭምር ገብቷል። እንግዲህ ልትጋባ 2 ወር ምናምን የቀራት ሴት ናት። ምንድነው ነጥቤ? በጣም በምትወዱ በምታፈቅረው ሰው አይን እምነት አንዴ አትጣ። ከዛ ተመልሶ እንደ ትላንትናው ታምነኛለች አትበል። በቃ የሆነ እምነት ነው የሚመለሰው። ያ ግን የበፊቱ እምነት አይመለስም። ብዙ ሰው የሚተወደው ለዛ ነው። በቃ ይቅር በይውና አብራችሁ ነው እኮ ትላለች እኮ የሚከብደው ውስጧ ነው እምቢ የሚልክ በቃ እና የመጀመሪያው በጣም ቢጠነቀቁ ጥሩ ነው። ሁለተኛ ካልፈለክ አትስትም። አይ ነው ሰው ይወርቃል። ይሄን ምንም ማለት አልፈልግም፣ ግን ሰው ይወርቃል። ግን በተቻለ መጠን ብትጠነቀቅ። በተቻለ ግን ከአቅም በላይ ሆኖ የሆነ ሰው ወርቆ እንትን ይሄ ነገር ከተፈጠረ የመጀመሪያው የመጨረሻው ያለ አማራጭ ይቅር በላ አብረ መኖር። በዚህ ትንሽ ምክንያት ቻሌንጅ በነገራችን ላይ ኢትዝ ፓርት ዋን ኦፍ ላይፍ የህይወት አንዱ አካል ቻሌንጅ ነው። እሱን የማትጋፈጠው ከሆነ በሰውየው በኩል የመጣም ያንተ ችግር ነው፣ በአንተ በኩል የመጣም ያንተ ችግር አውቆ እያደረገ ከተደጋገመ ያው ስለማይፈልግ ነው። መጽሐፍ ቅዱስም ይመክራል። በቃ በፊት ታጠናቃል። ምንም ማድረግ ከቻልክ ግን ትቀጥላል። ነገር ግን ሳያቅ ያጠፋው ከሆነ ይቅር ባልከው መጠን ነው አንተም ይቅር የምትባለው። በዛ መጠን ነው መውደድ የሚታወቀውና ይቅር ብላ አብራ መኖር ትችላለች። ነገር ግን የተደጋገመ ከሆነ እሷ ውጭ ሀገር የሰው ህይወት እሱ አለኝ ብላ የኖረች ከማገጠባት ከዛ በኋላስ መታመድ ምን ያህል እርግጠኛ ትሆናለች? ለዛ ነው የበፊቱ እምነት አይመጣም ለዛ ነው። ስለዚህ ማቆም ነው መቀጠል ነው ያለባት ምንም አማራጭ ስለሌለ። ምክንያቱም ትዳር የእድሜ ልክ የህይወት ጉዞ ነው። በቃ የሁለት ሰዎች የነፍስ ቁርኝነት አንዴ ከገባህበት በኋላ ምንም ማድረግ አትችልም። ግን በተደጋጋሚ ቺት የሚያደርግ ከሆነ በተደጋጋሚ ተሳሳትኩ የሚል ከሆነ ስህተቱን ይለምደዋል። ለምሳሌ አንተ እዚህ ቦታ ፕሊስ ቀዳሜ ይሄ ያንጸባርቅብኛል ወይ ደግሞ ከዚህ ከወደቀ የሰው ስጦታ ነው የሰበረብኝ አታስቀምጥ ካልኩ ወይ ደግሞ ሰራተኛን እዚህ ጋር አታስቀምጪ ፕሊስ ካልካት አንድ ቀን ተሳሳት አድርገህ በተደጋጋሚ ካረገች አውቃ ነው የምታረገው እንጂ አንዴ ሁለቴ ሰው ይሳሳታል፣ ተደጋጋሚ ሰው ይሳሳታል። ያ ሰውም አንዴ ድል ሰጥቷል፣ ሁለቴ ድል ሰጥቷል፣ ሶስቴ ድል ሰጥቷል። በተደጋጋሚ የሚያደርገው ከሆነ ፈልጎ ነው የሚያደርገው። ሰው ከአቅሟ በላይ ነገ በሽታ ይዞ ስለሚመጣ የራሷን ውሳኔ መወሰን። በጣም መልካም። አንድ ሰው ከጋብቻ በኋላ የጓደኞቹን የቤተሰቡን ጣልቃ ገብነት የሚባሉ ነገሮች አሉ። እንዴት ነው ገደብ ሊያበጅለት የሚችለው? አዎ መልካም ጥሩ ጥያቄ ነው። በነገራችን ላይ ምን መሰለ ከሰባቱ ዘርፎች አንዱ እንግዲህ ሶሻል ላይፍ ነው። ሚስት አገባ ማለት ጓደኛ ያስፈልግ ማለት አይደለም። ፖይንቱ ግን በምን መንገድ ነው የሚያስፈልጉ በምን መጠን ነው። አሁን አንዳንድ ሰው ምን ያደርጋል? አብዝቶ ወደ ቤቱ ያስገባል። አንዳንዱ ደግሞ አብዝቶ አስቶ ብቻውን ነው። ኮንዶሚኒየም ቤት ውስጥ እኮ ጓደኛ አያስፈልግም ጎረቤት አያስፈልግም ብሎ ሲዝት የነበረ ሰው ከሰራተኛ ጋር ቤቱ ተቃጥሎበት ጎረቤት ነው ሰብሮ መጥቶ ልጆቹን አዝኖ ሆስፒታል ያደረሰለት። እና ሶሻል ላይፍ በጣም ኢምፖርታንት ነገር ነው። ሰው በህይወት ያስፈልጋል ወይ? ጥያቄ የለም። ግን በምን መጠን ነው? ሰዎችን ማራቅም አለብህ ወይ? በምን መጠን? የሆነ ጊዜ ሰዎችን ከህይወት አንድ እኔ ከስተመር አለና ሰው ያስፈልገኝ የሚል ሰው ነበርና ሚስትየው ከስንት ዓመት በኋላ አልፈልግህም አለች። ጓደኞቹን የገቡበት ገብተው ገና መፈለግ ነው የጀመረው። ትላንትና ያልገነባኸውን ነገር ዛሬ ከየት ታመጣዋል? ሶሻል ላይፍ ላይም ስማርት መሆን፣ ሜሬጅ ላይም ስማርት መሆን። የእሷ እናት አባቶች ይጠቅመዋል ወደ አንተ ቢመጡ የሚመጡበት መንገድ ግን በጣም ከበለ መሰለ
በጣም የቆረቡት ትልቅ እናቶች የልጆቻቸውን ትዳር አፋተው አውቃል። ትልቅ የምትላቸው ሰዎች ለስሙ ቆራቢ ናቸው፣ ለስሙ ጨዋ ናቸው፣ ከቤተክርስቲያን አይወጡም፣ ከቤተክርስቲያን አይገቡ፣ የሚገራርሙ ግን የልጆቻቸውን ትዳር በትነው ያውቃል። እንዴት? ምን አውቃለሁ መሰል ቤት ውስጥ እናት አብራ ትኖራለች። ሽንት ቤት ተጸዳርታ ውሃ አትጨምርበትም። እናትህ ትንሽ አንዳንድ ነገሮች ላይ ያስቸግራሉ ብላ ስትናገር ባልየው አያምንም። እንዴት እናቴን ስለማትወጃት ነው ስለማትፈልጊያት ነው ይላል። እናትየው የምታደርገውን አያይም፣ እሷ ስለማትወዳት ነው ብሎ ያስባል። ሚስትም የእሷ አባት የሚያደርገውን አታይም፣ እሱ ስለማይወዳቸው ነው ብቻ ብላ ታስባለች። ኢንዳይሬክትም ዳይሬክትም ቤተሰቦች አንተ ፊት ለፊት ሌላ ናቸው፣ ሚስት ፊት ለፊት ሌላ ናቸው። የተባረኩና ጥሩ ከሆኑ ለልባቸው ለክርስቶስ ሲሉ ልባቸውን ንጹህ አድርገው ያቺ ሴት እኮ ያንተ ሚስት ናት እነሱ እንደ ልጃቸው መቀበል ክርስቶስን መቀበል። እሱ መቀበል የሚታወቀው ሚስኪን ሴት ስትቀበል። ምክንያቱም የነሱ ልጅም ሌላ ቤት ቁጭ ብላለች፣ ሚስት ሆና ሌላ ቤት እየተረገጠች ነው። እነሱ የሰው ልጅ እዚህ ሲረግጡ የነሱ ልጅ ደግሞ እዛ እየተረገጠች ነው። እናት ሆና ትልቅ ሆና ልጇ ያገባል። ልጇን እንግዲህ እናት ነች፣ ምንም ልታረገው አትችልም። የሰው ሚስት ነው የሚሆነው፣ የሰው ባል ነው የሚሆነው። ያቺን ሚስት እንደ ልጇ ማክበር አለባት፣ ልጅቷም ደግሞ እንደ እናቷ ማክበር አለባት። ነገር ግን ምንድነው አለ በገንዘብ በኩል በቃ ለብራችን የመጣችው የሚገርም መኪና ነው የምትነዳው፣ የሚገርም ቤት ነው ብትኖረው፣ በቃ እንዲሆኑ ቅናት መንፈስ ይመጣል። ከዛ የተነሳ እህት የወንድሟን ሚስት ረብሻ ታውቃለች፣ አፋታ ታውቃለች፣ እህት ትዳር ገንብታ ታውቃለች። ስለዚህ በጣም ትልቅ የሚሉ ጨዋ የሚባሉ ሰዎች በተቻለ መጠን በተለይ በወንድ በኩል ቢጠነቀቁ ያቺን ሴት ወዶ ካገባ በቃ የሱ ላይፍ እኮ በተለይ ደግሞ ከወለደች በኋላ ዘር ተክታለች። ያቺን ሴት ማክበር ነውና አፋታው ያውቃል። ዞሮ እናትህም ወደ ቤት ስትመጣ በመጠን ምን ነው እንደ ሰው አተክነው ከዚህ ሀገር እንዲሆነው እሷ እኮ እንደ አስቸጋሪ ናት ፊት አትስጣት ምናምን ካለች እመነኝ ኢንዳይሬክት የሆነች ነገር አንተ ውስጥ እየዘራች ነው የሆነ ክፉ መንፈስ። ከዛ ሳታውቀው ቀስ ብለህ ሚስትህ መጫን የልብ ይሰማሃል። ስለዚህ ሰው ስታስገባ ጓደኛም እናትህ ምን ያሁን እንግዲህ ሚዲያ ላይ ብዙ ሚሊዮን ሰው ያቀኛል አይደለ? ብዙ ጓደኛ የለም። በጣም ብዙ ሰዎች አጠገብ ያሉ በአንድ ስልክ ብዙ ሰው መጥራት እችላለሁ። ጥሪም ብዙ ነው፣ ግን በመጠን መጽሐፍ ቅዱስ በመጠን ኑሩ ይላል። በመጠን ሰው ጓደኛ ያስፈልጋል። ያው ግን በመጠን ቤትን እስካልረበሸ ድረስ ልክ ነው። ቤትን እስከሚረብሽ ድረስ ግን ከሆነ እሱ ችግር ነው። በተለይ ደግሞ በቤተክርስቲያን ቃል ተገባብቶ ጋብቻ ሲፈጽም የምንገባው ቃል ኪዳን አለ። መካን ሰነፈች በማለት ይህንን በመሳሰሉ ጉዳዮች ሁሉ መፍታት እንደማይቻል ቤተክርስቲያን በታቦቱ ፊት ቃል ታስገባናለች። በወንጌል ላይ ቃለ መሐላ እንፈጽማለን። ግን አንዳንድ ጊዜ ከግንኙነት ጋር መጣጣም ባይኖር፣ ሁለተኛ እንደው በጾም ጊዜ እንደዚህ አይነት ነገሮች ፍላጎቶች በጣም ቢቀሰቀሱ እንዴት አድርገው አንድ ሊያደርጉት ይችላሉ? ቴንኪው በጣም ጥሩ ጥያቄ ነው። በነገራችን ላይ ዶግማና ቀኖና አለ በቤተክርስቲያናችን እና ለምሳሌ ዛሬ የዓመቱ ገብርኤል ነው። ብታረግም እግዚአብሔር አይቀይም፣ ባታረግም ደግሞ እንትን አይደል። እነሱ ሁለቱ የክርስቶስ አንድ ስጋ ናቸው። መዳኛ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ትዳኝበታል። ገላ አትከላከሉ። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የዛ ቀን ባለቤቷን እንዳትነካኝ ማለት ክርስቶስን ማክበር ነው አይደለም። የዛን ሰው ስሜትን ማክበር ክርስቶስን ማክበር። መጽሐፍ ቅዱስ ገላ አትከላከሉ ይላል። አንተም ባለቤትን እንዳትነኪኝ፣ አንተ በፈለክ ቀን የምትነካው ገላ የለም፣ በፈለክ ቀን አትንኪኝ የምትለው ገላ የለም። ያንተ ገላ የሚስት ገላ፣ የሚስት ገላ ያንተ ገላ። ገላዋን ከከለከለችኝ የእግዚአብሔርን ሕግ እየተቃወመች ነው። የብዙ ሰው ትዳር የተበጠበጠው በዚህ ሰበብ ነው። በነገራችን ላይ ስሜት ደግሞ አይምሮን የመቆጣጠር አቅም አለ። ሁለት አይነት ፍላጎት አለ። አንዳንዴ ሜንታሊ ሴክሹዋል ነገር ትፈልግና ኢሞሽናሊ ፊዚካሊ ብልቶች ሰው ሴክስ ላይ ፈልጉ ይችላል፣ ግንኙነት ላይ ፈልጉ ይችላል። አንዳንዴ ደግሞ ሰውነት ፈልጎ ደግሞ አይምሮክ ላይ ፈልግ ይችላል። አንዳንዴ ሁለቱም ደግሞ ሬዲ ሆኖ ልትፈልግ ይሄ ሁለቱ ሰውነት ፈልጎ ያንን ነገር አለማግኘት ነርቨስ ያደርጋል። ስሜትን ይቀይረዋል። እንድትናደድ እንድትቆጣ ያደርጋል። ያንን ስሜት የፈጠረው ማን ነው? እሷ ደግሞ ጤና ከሌላት ካመማት፣ ጥሩ አይነት ስሜት ላይ ከሌለች፣ ድካም ካለባት መረዳት መብት አይደለም ግዴታ ነው። ባለቤት አንተ ቀኑ ሙሉ ሰርተ ማታ ገባ ብለህ ሪላክስ እንደምታረገው አይደለም። ሴት ልጅ እንደ ሴት የምታሳዝን ፍጡር፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንኪዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚህ ጋር ልጅ አለ፣ እዚህ ጋር ሰራተኛ፣ እዚህ ጋር ነገር ማጽዳት፣ እራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርመኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም።
እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል፣ አልወርቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይ ፈልግም ይችላል፣ ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ለሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምትተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እቺን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቭን እንኳን አንዳንድ ሴቶች አይተኙም ለሊት። ለምንድን ነው የማተኘው? ሚስትክ ወድ አይደለም ባይዘው። አንዳንድ ሰው አይ ስለማተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ለሊት የማተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ እግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሪት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞናል ያ ነገር ሊመጣ። አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ትላለህ። ተቀይራል። ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ለሊት አተኛም። በየትኛው እንትን ትተኛለህ? የቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ አለ። ምንም ጥያቄ የለው። በቃ ያንተን ሆል ለብቻው አድርገኸው መጀመሪያ ሚስትህን ደስታ ነው ብትጠብቀው። ከራስ ጸጉሯ እስከ እግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ። አለበለዚያ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃ ይትል ከሀቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ። ሳትወርቅ ለምን መሰለህ? ልጅ ያድጋል፣ ጥሎ ይሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስህ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥላል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረገጣል። እሷ ቤት ባለቤቷን ትረግጣለች፣ ውጪ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃ አስደስታት፣ ትሳቅ። በመጠን ግን ይሄ እስክትቀብጥ ራሷን እስክታጣ ነው። በመጠን ማለት ይሄው አንዳንዴ በመጠንም ሲል በቃ ፊት ስጣት አትስ ነው አይደለም። በመጠን ስለ ጤናማ በሆነ መንገድ ደስ ይበላት፣ ትሳቅ እስከ ጥግ ድረስ። የሷ ደስታ ያንተ ደስታ፣ ያንተ ሰላም ያለው እሷ ውስጥ ነው። የሷ ሰላም ያለው አንተ ውስጥ፣ የሁለታችሁ ሰላም ያለው ደግሞ ወደ ላይ። ካልሆነ ግን ሚስት በቂ ረፍት ማታረክ ከሆነ፣ ኩሽና ገብቶ ማያግዛት ከሆነ፣ ትሪት ሰውነቷን ማሳጅ ማያረክ ከሆነ፣ አሁን እኮ እንደ ትልቅ ነገር ይቆርጣሉ እኮ ሚስትን አስቀምጦ እጅ ማሳጅ ማድረግ ነው እኮ ተራ ነገር ነው። ሰው ነፍስ እየሰጠ ነው። በነገራችን ባለቤት አንቺ ኑሩ ብሎ ልብ እየሰጠ ነው። ሰው ኩላሊቱን እየሰጠ ነው አንቺ ኑሪ ብሎ። ምንድነው መሰለ የምትወደው ጥግ እስከ ጥግ ከወደደች ህይወቷን ሰጣለች። እስከ ጥግ ፍጹም ፍቅር እሱ ነው። አለበለዚያ ግን ገና ባል ለመሆን ራሱ አልበቃህም፣ ሚስት ለመሆንም አልበቃችም ማለት ነው። በቃ እስከ ሞት ድረስ መውደድ ከቻልክ ክርስቶስ እንደዛ አለ ቤተክርስቲያን የወደዳት በዛ መጠን መውደድ ካልቻልክ ገና ራስን አብዴት ማድረግ አለብህ፣ እሷም አብዴት ማድረግ አለባት። እና አሁን እኔ ይገርመኛል፣ እግር ማጠብ እንደ ፍቅር ሚዲያ ላይ ይወራል። እግሩን አጥበዋል። ምግር ስናት ቢግ ዲል። እኔ የቀዳሚ ነገር ላጥብ ይችላል፣ ክብሩ ለኔ ነው። የቲሞችን እግር ላጥብ ይችላል። ምንም ክርስቶስ በነገራችን ላይ ጎንበስ ብሎ የደቀ መዛሙርት እግር ያጠበው ከነሱ በታች ሆነ አለ። ስለ ትህትና ስለ ፍቅር ነው። ፍቅር ስታቅ ጎንበስ ትላል። ነፍስህን እስከ መስጠት ድረስ ነው ቃል የገባኸው አንተ። በዛ ደረጃ ቃል ገብተህ በቃ ብትሳጥ ብትነጣ ብትጠቁር አልለያትም ብለህ አልጣመችኝም፣ አልተጣጣምንም፣ በፈለኩ ቀን ሴክስ አታረግም፣ ጸጉሯ ብብቷ። እሷ ስማርት ሴት ከሆነች በዚህ ደረጃ ለምን ትወርዳለች? የምትጸዳ ሴት ግን ቤትም ውጪም፣ ይሄ ውጪ ብቻ ከሆነች አውቃ ነው ማለት የውሸት ነው። ምን መሰለህ አንዳንድ ሰዎች ከዚህ በላይ ይታጠባሉ። ወደ ታች እነሱና እግዚአብሔር ነው የሚያውቁት። ታጣቢ ሰው ግን ሙሉ ነው የሚታጠበው። ከዛ ውጪ ምናልባት አቋም በዚህ አትቀጥልም፣ እሷም አትቀጥልም። እና ሰዎች ትንሽ ካንተ ቀድሞ ከወደቁ እኔም ከዛ በላይ ነገ ወድቃለሁ በል። ያረጀም ስታይ ነገም እኮ እኔ እንደዚህ ነኝ ይባል። እሱንም አታስብ ከሆነ በቃ ትንሽ እንዲሆን የተዝረከረከች በቃ ትላንትና ራሷን ጣለች የተጣጣምን አይደለም ትላለህ። አንተን አላወቅከውም፣ ተደግሶ ቁጭ ብሎላል። ያኔ እግዚአብሔር እንደው ዕድሜ ስጠኝ እሷንም አበርታልኝ ለበጎ ነው ብለህ ካልክ ከጣላት ያነሳታል። ከወደቀች ምናልባት በመልክ በፕሮቶኮል ምናምን ትነሳለች ድጋሚ በአቋም ባለባበስ። እሱም እንደዛውና አስተምራት። ሴት ልጅ ወንድ ያለ ሊደር ወንድ ልጅ የቤት መሪ ነውና ጥሩ ነገር አስተምራት። በቃ ምንድነው የምታስተምረው? ጠለቅ ያለ ነፍስን እስከ መስጠት ድረስ ሚስትን መውደድ አስተምራት። ከዛን ያወቀችውን ሰው እሱን ታደርጋለች።
ግን የሷ ቢጤ እንትን አስመሳይ ከሆነ እሱን ባህሪ ሳታውቀው ትላበሰውና በቃ እስከ እንትን ነው የውሸት ነው የምታለቅሰው። የውሸት ነው በቃ ምን አደርጋለሁ ልጆቼን ይዛ ነው እንጂ የምትለው እሱን አጥቼ ምን ሆናለሁ አትልም። ሁለቱ ደግሞ የተለያዩ ነገሮች ልጆቼን ይዤ ምን ሆናለሁና እሱን አጥቼ ምን ሆናለሁ ሰማይና ምድር ይላረቃል። እንደዛ ነው። በዚህ ስራ ስትቆይ ደስ ያለህ ገጠመኝ ምናልባት ያዘንክበትም ገጠመኝም ካለ ብታጫውተ ደስ ይላል። ብዙ ያዘንኩባቸው አይነት እንትኖች አሉ። በምን አይነት ነገር አዝነህ ብለህ ብትለኝ አንዳንድ ሰዎች መጀመሪያ ሳያስቡ ነው የሚያገቡት። በቃ እድሜሽ ሄደ እንዲህ ነው ይባሉና ያገባሉ። ወንዱን በቃ ማግባት አለብህ፣ ከዚህ መውጣት አለብህ፣ አለበለዚያ በሽታ አለ፣ ገንዘብን ሴቭ አታደርግም ይባልና ያገባል። ካገባ በኋላ ነው የሚያስበው እና ሲያስብ ምን አድርጎ ነው የሚያስበው? እሷ አንድ ልጅ ወልዳለች። ከዛ በኋላ ወይ በመልክ ፊት አታርግም ወይ በቁመና ወይ በሆነ ነገር ይልና በጣም ብዙ ጊዜ ያዝናለሁ። ያቺ ሴት ደግሞ ህይወቴ ብላ ገብታበታለች። ከዛ በኋላ ማንንም ነው ማታም። እንዲህ አይነት ኬዞች በተደጋጋሚ ይመጣሉ። የዛሬ 10 ዓመት ያገባትና ከ10 ዓመት በኋላ ኢኮኖሚካሊ ያድጋል፣ በፊዚካሊ ያድጋል፣ ኢሞሽናሊ ያድጋል። ትንሽ የተወሰነ ነገር በቃ የዛሬ 18 ዓመት የተጋባ ነው አሁን አትመጥነኝም እንዲህ ይላል። ሴቷም እንዲህ ትላለች። ያንን ነገር በጣም ሁሌ በቃ ቢሮዬ ሲመጣ እንዲህ አይነት ኬዝ በጣም የምሰበርበት ነው። ምክንያቱም የሆነ ተጠቅመህበት እንዳሮጌ ቁና ሳውን ስትጥል አልገባም እንጂ ነገ ደግሞ አንተ የምትጣላና እሱ በጣም ሁሌ ልቤን የሚሰብረው ነው። ከሚያስቁ ደግሞ በጣም ብዙ የሚያስቁ ነገሮች ቢሮ ይመጣሉ። የሆነ ጊዜ ምን አይነት ከስተመር ቢሮ ይመጣ ስለ ስሜት ላይ እያወራን እየተከራከሩ ነው ሁለቱና እሱ በጣም ግብዴ ነው፣ እሷ በጣም ትንሽ ናትና በቃ የሱ ችግር አንድ ነው አለች። ምንድነው? በቃ ስሜቴን አይጠብቅም። ቆይ አንቺ ስሜት ከየት ነው የሚመጣው ማለት ነው። እኔ እንዴት ራሴን ልቆጣጠር? በቃ እንዳትስቅ ሰው የሰው እንትን እየሰማ እነሱ ሲሪየስ እያወሩ እንዴት ነው እንትን። አንድ ጊዜ ደግሞ ምን አይነት ሴት መጣችና ቢሮዬ እኔና ባለቤቴ ችግሩ ጸግሽ ሌላ አይደለም አልተማረም ባለቤቴ ያለች እና በጣም በቃ ችግራችን የኔና እሱ ፈተና ችግር በቃ ሌላ አይደለም በቃ አልተማረም። አይ ይሄ ሊሆን ነው እሱ አይደል በቃ እኔ የምልህን ስማኝ አልተማረም ባለቤቴ። ከዛን እስከ ስንት ነው የተማረው አልኳት። እንዴ ስድስተኛ ክፍል ነው ያቋረጠው። ምናልባት እንዴ ታዲያ ማድረግ ትችያለሽ ብዬ መጨረሻ ላይ አንቺ ምንድን ነው የተማርሽው ምንድን ነው ያጠናሽው አልኳት። እኔማ በቃ ማግባት አለብሽ ብዬ አገባሁኝ 10ኛ ክፍል ነው ያቋረጥኩት። በቃ አንቺም እኮ ኢንዳይሬክት አልተማርሽም እና ፒኤችዲዋን የሰራች ነው መሰለኝ። ግን እዛ ቦታ ላይ አሁን አትስቅም ለመሰለ ሰው ታሞ ስለሆነ የመጣው። እኔ አሁን አንዳንዴ ሳቄ ራሱ ይመጣ እኔ ለመሳቅ ቅርብ ነኝ እና እንደውም አሁን ስራው ትንሽ ስትረሱ ምናምን ሲሪየስ እያደረገ የመጣው እንጂ በጣም ሲበዛ ለመሳቅ ነው ቅርብና እዛ ሁኔታው ላይ ሆነክ በቃ ሲሪየስሊ ነው ሰዎችን የምትሰማቸው። በታሪክ እንዳትስቅ ራስን ግን በጣም ብዙ የሚያስቁ ነገሮች አሉ ወይ ከምነግር በላይ ስቀት አሳስቃቸዋለሁ። ምን ጥያቄ ያለው እና በጣም እንትን አለው። ኤኒዌይስ ብዙ ያላገቡ ወጣት ወንዶችም እህቶችም ይኖራሉ። እንዴት ነው ማለት አሁን ለምሳሌ ልባምን ሴት ማን ሊያገኛት ይችላል ብሎ መጽሐፍ ቅዱስም ይጠይቃል። እንደው ወጣቱን ቢጠይቅ ሴቷን ብትጠይቅ ልባም ወንድን ለማግኘት እንደው በምን አይነት መስፈርት ሊመዝኑ ይችላሉ? ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ ሰው የሚሸወደው ምን መሰለ፣ መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድን ነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድን ነው የምትፈልገው? መጀመሪያ ወስን። ቁጭ ለከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗ ማየት ልቧ ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለህ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም የሚኖረው ምንም ጉዳይ አይደለም። በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግበታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት።
የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነች ሴት አለች፣ ፈራ እግዚአብሔር አለች፣ ቅልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበት ብቻ ነው። ጉልበቱ ደግሞ ጉልበቱ። ሰው ከሰው ጋር ስትኖር የሚያኖር የሷ ቁመና የሷም አይደለም፣ የሷ ልብ ነው። ልባሟን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሻ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያግብቼ እኮ አሁን ይሄው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም የማታውቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት ሁለት ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተህ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙላል ይንሻፈፋል እይታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ፣ በነገራችን ለመፍረድ እኮ አይደለም እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካለክ እሱን ብቻ አይደለ የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተበሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድን ነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተህ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ። ሰው ሀብታም ማግባት ፈልጋለሁ ካለ ልክ ነች፣ የእሷ ምርጫ ነዋ። ይሄ የእሷ ህይወት ነው። ሀብታም ነው ፈልጎ ካለች በቃ እሷ ለሀብታም ነው የምትገዛው። እኔ ምን አውቃለሁ መሰለህ፣ ሚሊዮነር ነው ብላ የከተማው ደሃ ያገባች ሴት አውቃለሁ። ደሃ ነው ብላ የከተማው ሚሊዮነር ያገባች ሴት አውቃለሁ። ምን ይሆናል መሰለህ፣ በጣም ልጅቷ ሰውየውን በጣም ሚሊዮነር አድርጋ ነው የሚይዘው። መኪና በጣም የሚያስደነግጥ ነው። ሲያወራ ሲጫወቱ ሲያወራ ቢዝነቱ ምኑን ታያለች። የሚይዘው የሰው መኪና ነው። የሆነ ድርጅት እንትን ባለቤት ነው፣ እንትን ማናጀር ነው፣ ግን ባለቤት አይደለም። ሲታይ የያዘው መኪና ብታይ አንተም ዋው ይሄማ ሚሊዮነር ነው ትላል። ያገባችሁ ምንም የሌለው ድሃ ነው። ከዛ ደግሞ ምን ሴት አውቃለሁ የሆነ ቦታ ትታወቅና ደግነት ቸርነት ምናምን ታሳየዋለች። ሰውየው ለካ አለ የተባለ ሚሊዮነር ግን ቀለል ብሎ ነው የሚኖረው። ቀለል ብሎ ምኗን ወደድኳት በለኝ፣ ምኗን ወደድኳት። ሌሎች ሴቶች መኪናዬ ጋር ሲያዩ እዛ ፋብሪካ ሲያዩ ምናምን ሲያዩ እሷ አታቀኝም አላቃትም። እዛ ጋር ያየውባት ደግነት ነው ወደዚህ እንድመጣ ያደረገኝ። አሁን አግብተው ወልደው እየኖሩ ነውና ዞሮ በጣም ልባም ሴት ጨዋ ሴት በጣም የተሻለች ለህይወት የምትሆን ሴት ማግባት የፈለገ ሰው ከፊቷ ላይ አይኑን አንስቶ ልቧ ላይ ልብ የሌላት ሴት ላይ ልብህን ብትሰጥ ትርፉ ኪሳራ። ልቧን እንዴት ግን ማየት ይችላል? ስራዋ ግን ብትጠነቀቅስ? እንደው በደንብ ገፋ አድርጌ ልሄድ ብዬ አንተ ጋር ስትመጣ ወይም እሷ ጋር ሲሄድ እንደው ባያሳውቅስ? አሁን ልቧን ከምትናገረው ከምታደርገው በጣም ተጠንቅቃ ብትታረግስ እንዴት መለየት ይቻላል? ጥሩ። በነገራችን ላይ ተጠንቅቃ ምንድን ነው ያደረገችው? አንተን ለማግባት አይደለም? አንተን ለማግባት ትንሽም ቢሆን ፍቅር አለ ማለት ነው። የፈለገ ይጠንቀቅ። የተጠነቀቀው ለምንድን ነው? ሊያገባት ከሆነ ጥሩ፣ ለሌላ ነገር ከሆነ ችግር። ሰውየው አንተ ጋር ለምዛው ሰው ለፍቅር ነው። በነገራችን ላይ ፍቅር ምን ያደርግ መሰለህ? ሶምሶን መቼም ልክ ባይሆንም በሷ ፍቅር አይደለ የወደቀው? በደሊና አዎ። ምን መሰለህ? እሱ ግን ተናገረ። ክብሩ ያለው ጸጉሩ ላይ እንደሆነ ባይናገርስ እየወደደችው ትኖር ነበር። ጌታዬ እንዳለችው ትኖር ነበር። ክብሩ የት እንደሆነ ነገራት። እና ወንድ ስትሆን እንደ መሪ ነው ማሰብ ያለብህ።
ሴት የምታስበው እንደ ሴት ነው፣ ወንድ ማሰብ ያለበት እንደ ወንድ ነው። ሚስት ጋም ስትመጣ አሁን እንዲህ ስል ያው ሰዎች በደንብ በተለየ ነገር እንዳይለዱት እንጂ በቃ ወንድ ከሆንክ ወንድ ነው የምትሆነው። ሚስትህን የምትመርጣትም አንተ ነህ። የምታሳየው ነገር አለ፣ የማታሳየው ነገር አለ። ይሄ ማለት ስለ ድብቅነት ምናምን አደራ ሰዎች እንደዛ ላይ እሱን ይቀሰቅሳል ነበር። እኔም አሁን ከፍቅረኝነት ሀሳብ ወጣንና ግን አሁን ሶምሶንን ስታነሳው ለደሊላ ምስጢሩን ባይነግራት ኖሮ እንደተከበረ ይኖራል አልክ። ሰው እንደተከበርኩኝ ለመኖር ማልነግራት ሚስጥር ሊኖር ይገባል ማለት ነው። አዎ ያው ልንገርክ፣ እሱን አሁን ሰዎች እንደፈለጉ ነው የሚረዱኝ። ለዛ ነው እሱ መናገርም አልፈልገው። ብቻ ግን ምን አለፈ መሰለ፣ ሁሉ ነገር አይነገርም። ሁሉ ነገር ግን ከሚስት የሚደበቅ ነገር ምንም ነገር የለም። መናገርም ቢኖርብህ እንዴት እንደተናገርከው ነው በጣም ነጥብ ያለው። ዞሮ ዞሮ ወደ መጀመሪያው ሐሳቤ ልክ ስመለስልህ ግን ብታስመስልስ አንተም ፈልጋ ነው የምትፈልጋት ከሆነ ደመነፍስ ከመራክ ያው እግዚአብሔር ፈቅዶ ሊሆን ይችላል፣ ጸልይበትና አግባት። ካልመራክ ግን የሆነ ቦታ ላይ ራስን ቆም ታደርጋለህ። የሆነ ቦታ ራስን ቆም ታደርግና ከዛ በኋላ ደግሞ ትጠይቃለህ እንጂ በነገራችን ላይ ሰው ዝም ብሎ አያገባም። እግዚአብሔር መንፈስ ቅዱስ በቃ እንዲመራ ይመራል መንፈስ ቅዱስና ትጸልያለህ። በዛ ላይ ሰው አስመስላም ጠጋ ብትል አንተን ፈልጋ ነው፣ እንደ መጥፎ ነገር አታየው። የሆነ ሰውም እሷን ፈልጎ ትንሽ ቢያስመስልም ፈልጓት ነው እንጂ ሌላ ለመግደል ለማድረግ አይደለም። እና እሱን ነገር በይ ጥሩ ነው። በጣም መልካም። አሁን ሰው በትዳር ሲኖር ብዙ ፈተና ይገጥመዋል። እነዛን ፈተናዎች በተለይ ኢኮኖሚካሊ በጣም አሁን ላይ ባለው ሁኔታ ከፍ ያለ ትዳር የነበረው በጣም ታች ላይ ያለ አንድ መቋቋም የሚያቅት ነገሮች ይገጥማልና እንደ ጋብቻ አማካሪ እንደ ትዳር አማካሪ በተለይ ደግሞ ይሄ በኢኮኖሚካሊ የሚደክሙ ቤተሰቦችን ለትዳራቸው መናጋት በተለይ ደግሞ ስደት እስከሚሄድ ድረስ የሚደርሱ ብዙ እንትኖች መልእክቶችን ይላኩልናልና እንዴት ሊሻገሩት ይችላሉ የሚል ምን ይባላል መሰለህ፣ ኢንቫይሮንሜንታል አፌክት ይባላል። አካባቢያዊ፣ ፖለቲካዊ፣ ሶሻል ሚዲያዊ ተጽዕኖ በትዳር ላይ ይባላልና ምንድነው አንዳንድ ጊዜ ሁለትም ሆነ ሰርተ ኢኮኖሚው ላትችለው ትችላለህ። ልጆች ማሳደግን ምን ላትችለው ትችላለህ። እና ምን መሰለክ እኔ መለያየቱ ደግሞ ብዙ አሁን እኔ እዚህ ቢሮ የመተውም የመከርኳቸው ፕሊስ ባትለያዩና እዚህ ፋይት ብታረጉ። እዚህ መሀል ከተማ ከተወደደ ወደ ዳር ጠጋ ትላለህ፣ ዳር ከተወደደ ወደ ቦታ ትሄዳለህ፣ ወደ ቦታ ስትሄድ ወደ ሆነ ቦታ ትሄድና ደግሞ የምትሰራበትን መንገድ ትቀይራለህ። አለበለዚያ እኔ እርግጠኛ አይደለሁም እዚህ አንተና እሷ ተለያይ አብራችሁ ሰርታችሁ ነገር መስመር ማሰስ ካቃታችሁ አንተና እሷ ተለያይታችሁ ትዳራችሁን ጥያቄ ምልክት ውስጥ አስገብታችሁ በፍቅር በስሜት በአይምሮ በሰውነት ተራርቃችሁ እዛ ሰርታችሁ የማደግ እድሉ ይሄንን ለሰዎቹ ልተው። ኢኮኖሚካሊ በጣም ብዙ ሰው በገንዘብ ማጣት ምክንያት ተለያይቷል። ገንዘብ ማግኘትም ገንዘብ ማጣትም ለትዳር ፈተና ነው የምንለው ለዛ ነው። ሚሊዮነርም ስትሆን ችግር ነው። ለምን መሰለህ? ሰውነት እንኳን ሲወፍር ትቢት ይመጣል። አውቀው አይደለም አይታወቅህ። እና ምንድነው ገንዘብ ማግኘትም ችግር ነው። አዲስ አበባ ውስጥ ቤታቸው የሚያስደነግጥ የ7 ሚሊዮን ብር ሶፋ ቤታቸው ያለ፣ እዛ ቤት ውስጥ በጣም በቃ የሚገራርም ውድ ዕቃ ያለው የሌለው ፍቅር ብቻ ዕቃም ያለበት ፍቅርም ያለበት ቤትም አለ። ደሃ ሆኖ ደግሞ በድህነት እንትን አቅማቸው ተሳስበው ተቻችለው ተማምነው 24 ሰዓት ራሳቸውን ለማሻሻል እየሰሩ የሚኖሩ ባልና ሚስቶች ያውቃል። እንግዲህ ትልቁ እዚህ ምድር ላይ ትልቅ ሀብት ለምድር ትልቁ ጥበብ ነው። በድህነትም ለመኖር በሀብትም ለመኖር ገንዘብ ሲጎል ይታወቃል። ጥበብ ሲጎል ግን አይታወቅም። በቃ ስራዎች ላይ ግን ይታወቃሉ። ድህነት ላይ የምታረጋቸው ነገሮች ላይ ጥበብ የጎደልክ ሰው እንደሆንክ ስራዎች ላይ ይታወቃል። ጥበበኛ ስትሆን ግን በትንሽ ገንዘብ በብዙ መኖር ትችላለህ። ጥበብ ከጎደለ በብዙ ገንዘብ በትንሽ ነው ትኖር። በትንሽ መኖር አትችልም እንጂ በጣም የሚያናድደው ይሄ ማለት እኔ ኢኮኖሚው በብዙ ነገር ሀገር እየጎዳ ባለበት ላይ እኔንም እየጎዳ ባለበት በዚህ እንትን ላይ እንዲህ ነው ማለት አልችልም። ነገር ግን በተቻለ መጠን ከድህነት ለመውጣት አንድ መንገድ ነው ያለው፣ እሱም መስራት፣ የሰራውን እግዚአብሔር እንዲባርክልህ መጠየቅ። ከዛ በተረፈ በሰራው እንዴት በጥበብ እንደምትጠቀም እንዴት በጥበብ አስቸጋሪውን ጊዜ እንደምታልፍ በደንብ በማስተዋል በጥበብ መራመድ ነው እንጂ እኔ ምን አውቃለሁ መሰለ በዚህ በኩል ድህነት እያስቸገረኝ ነው ይላል፣ በዛ በኩል በጣም የሆነ የማይሆን ቦታ ላይ የሆነ ውድ ነገር ሲያወጡ ታያቸዋል። እንግዲህ ታች ያሉትን ድሆች አማከር ያለው እላይ ያሉትንም አማከር ያውቃል። እና እዚህ ጋም የሆነ ጥበብ ይጎላል፣ እዛ ጋም የሆነ ጥበብ ይጎላል። እና ፖይንቴ ምን አሁን ድህነት ላይ በተለይ ሰው በጣም በከፋው ውስጥ እንትን ባለው ሰዓት ነውና
ልል የሚችለው አንድ ነገር ቢኖር ለድህነት ሲባል ባይተራራቅ ያ ራሱ እኮ ገንዘቡን ትመልሰዋለህ። ገንዘብ የማይመልሰውን ነገር ሄደ ደግሞ ታበላሻለህ። ምክንያቱም መካከል ላይ ልክ ዲስታንስ ሲፈጠር ጭቅጭቅ ይመጣል፣ መለያየት ይመጣል፣ ቺቲንግ ይገባል፣ አለመተማመን ይመጣል። ገንዘቡን ሲመጣ ደግሞ እዚህ ጋር ብዙ ክፍተቶች አሉ። ቀዳዳው አይሞላም። ያ ሰው እድሜው ሙሉን ያልፋል። ከሆነ ዓመት በኋላ አለመፈላለግም ይመጣል። ስለዚህ በተቻለ መጠን ድህነቱን ለማሸነፍ ከተቻለ ጠንክሮ በጋራ ቢሰሩ፣ ከወጡም በጋራ ቢወጡ ከድህነት ለመውጣት እንደነገርኩ ነው። መጽሐፍ ቅዱስ ያልሰራ አይብላ ይላል። እኔ በፊት ስንት ሰዓት ትሰራለህ ብለህ ብትለኝ 10 ሰዓት 12 ሰዓት፣ አሁን ስንት ሰዓት 14 ሰዓት ሳትወድ በግድ ከዚህ ስራ ስትወጣ እዛ ጋር ትገባ። ከዛ እኔ አሁን የአባቴን እርሳ አሳርሳለሁ ማን ያምናል? ያረ ሜሬጅ ካውንስለር አዲስ አበባ ላይ ጋብቻ ታማክራል፣ ክፍለ ሀገር ታሳርሳለህ ቢል ማን ያምናል? ቤተክርስቲያን እሰራለሁ አንተ ታውቃለህ፣ መጽሐፍ እጽፋለሁ አንተ ታውቃለህ፣ ዩቲዩባችን ይሰራል፣ ካውንስሊንግ ይሰራል፣ ስልጠና ይሰራል። ለምንድን ነው ይሄን ሁሉ እንትን የምትለው? በቃ ከነዛ ለመላቀቅ ተላቀላል ተላቀቁ። አሁን እዛታች ከመውጣት ግን ለመውጣት ግን ትተራያለህ። ስለዚህ አንተ ሜሬጅ ካውንስለር ሆነ ሱፍ ለብሰህ ምናምን ብለህ ገጠር ገብተህ ጭቃ ካቦካ እዚህ ያለው ደግሞ ለምን አይጋፈጥ? አንዳንድ ሰው እንደው ስለ እንትን ስታወራ አንተ ነው ሁላችንም እንደዛው ነው ያለነው። እኔ ቅድም ብያለሁ፣ ከስሬ ያውቃለሁ፣ አጥቼ ያውቃለሁ። አሁን ባዶዬን ከአንድ መኪና ውጪ ሁሉንም አጥቼ ያውቃለሁ። ግን አላማረርኩም። እግዚአብሔር እድሜና ጤና ከሰጠኝ ነገ እሰራለሁ። ድህነት ላይ ያለም ሰው ከእግዚአብሔር ጋር ልስራ ብሎ ጉንብስ ካለ ስራ ማይነቅ ከሆነ እመነኝ የሚፈልገው ነገር ያገኛል። ነገር ግን እዚህ ጋር ድህነቱ እንትን እያለ መስራትም አትፈልገው ሆነ ስራ ይመርጣል እኮ ሰው። ስራ ቀጥተህ ማውዝ ይዞ ቁጭ ይላል እኮ። ኧረ እባክህ ስራ አንተ አባትህ እኮ አደራ ብሎ ነው ነገ ያስገባ። በትክክል ስራ መስራት አይፈልግም። የስራ ተነሳሽነት የለ፣ ፍላጎት የለ። ሰርተህም ደግሞ ቶሎ ትደክማል። ለምን? ውስጥ አይፈልግማ። ድህነትን ካልወደቀው በተቻለ መጠን ከዛ ለመውጣት ትሰራለህ፣ ትተጋለህ። እግዚአብሔር ደግሞ ድካምን ይባርካል። ካልሆነ ግን ከድህነት መላቀቅ እፈልጋለሁ፣ እዚህ ጋር ደግሞ ኮምፈርት ዞን አለ። በቃ እንደፈለገ መብላት ትፈልጋለህ፣ መጠጣት ትፈልጋለህ፣ ጫማ ትላለህ። እኔ አሁን ካልሲ 6 ወር አይሞላ አንድ የሆነ ነገር ገዛ። አሁን ይሄ ሱፍ የኔ ትላንትና አይመስልም፣ ግን አመት ሊሞላው። በጣም አስቤ ነው አንድ ነገር የማደርገው። ለምን? ኮስት ሚኒማይዝ ገንዘብ እንትን ለመጠቀም አንዴ አስቤ ያደርጋለሁ። ከዛ በኋላ በየቀኑ አላረግ። ምንድን ናፖሊዮን ነው ስቲቨን አንድ እንትን ይላል ደራሲ ላይ እንትን ላይቸው ገንዘብ መሰብሰብ መሬት በሚስማር እንደመቆፈር ነው፣ ገንዘብ መበተን ደግሞ አሸዋ ላይ ውሃ እንደመጨመር ነው ይላል። እና ስትሰበስበው በጣም ከባድ፣ ስትበትኑ በጣም ቀላል ነው። ስለዚህ እግዚአብሔር ጤና ከሰጠ እጅ ከሰጠ እግር ከሰጠ በቃ እንዲሆኜ ወደ ጎን ታደርገውና 24 ሰዓት ጎንበስ ብለህ ከሰራ እመነኝ የማትለወጥበት ምክንያት የለም። በዛ ላይ ደግሞ ድህነትም አንዳንዴ ባልና ሚስት ለፈተና ይመጣል። እሱን ከተቋቋመችና ካለፈች ጠንካራ ሴት ናት። እና ተረበ ስትበላ ደስ እንደሚለው ምግብ ነው። የተቸገረ ወደ ላይ ስትወጣ ደስ ይላል። ብድግ ብለህ ግን እንደዚህ ዘመን ሰው በቃ ሀብት ብቻ የምትል ከሆነ ስታገኘው ለዚህ ነበር ይሄ ደከምኩ። ገንዘብ ያስፈልጋል፣ አዎ፣ ግን በመጠን ከድህነት ለመውጣት እኔ ማንም ሰው መስራት አለበት። ያልሰራ መጽሐፍ ቅዱስ አይብላ ይላል። ከዛ ካቃተ ደግሞ ፕላን ኤ ያልሳካ ካለ ፕላን ቢ፣ ከዛ እስከ ዜድ ድረስ ትሄዳል። ከዛ በተረፈ አለመለወጥ የዓለማችን ብዙ ሰዎች ተለውጧል። እኛም አንለወጥበት ምንም ሪዝን አይኖርም። እና ድህነት ለትዳር ፈተና ነው ወይ? አዎ። ማግኘትም ደግሞ በራሱ ፈተና ነው ወይ? አዎ። በጣም መልካም። በመጨረሻ ምናልባት እንደው ምክርህን ነው የምንፈልገው። ተደጋጋሚ የሚላኩልኝ መልእክቶች አሉ በውስጥ መስመር። ብዙ ጊዜ እኛ እዚህ ሚዲያ ላይ ቀንዲል ሚዲያ ላይ የሚተላለፉት መልእክቶች በቅድሚያም እንደገለጥኩት ብዙ ከቤተክርስቲያን ትምህርቶች አንጻር ናቸው። ግን አንዳንድ ጊዜ ወደ ህይወታችን እንደዚህ ጠለቅ ብለው ደግሞ ሊያወሩ የእኛን ህይወት በደንብ አድርገው ሊነኩ የሚችሉ ሀሳቦችን በፖድካስቱ ይዘት ማቅረቡ አግባብነት ያለውና በተደጋጋሚ ጥያቄዎችም ስለሚቀርቡልን ነው። ምንድናቸው ጥያቄዎቹ? የመጀመሪያው የኛ ተከታዮቻችን ከኢትዮጵያ በተጨማሪም በአረብ ሀገራት፣ በአሜሪካ እንደዚህ በውጭ ያሉት ባለቤታቸው እዚህ ይሆናሉ። እነሱ እዛ እየሰሩ ነው የሚኖሩት። በፍቅረኝነት ደረጃ ረጅም ሰዓት ስልክ የማውራት ያወራሉ፣ ብር ይልካሉ፣ እዚህ ይኖራሉ። ሰርቼ ቤት ስራ ብዬ ሰጥቼው እንደዚህ አይነት ነገሮች ሳያገቡም ሳይቀር ማለት እንጋባለን ብሎኝ የሚሉ ነገሮች አሉ እና እንደው ለነሱ ምን አይነት ምክር ይኖር ይሆን? አመሰግናለሁ በጣም በነገራችን ላይ አንድ በል የሚባል ባንክ የሚሰራ አንድ ጓደኛ የነበረና ምን አለኝ፣ ፕሊስ በዚህ ጉዳይ ላይ ትንሽ ነገር ሪሰርች አድርገህ ስራ ላይ ምንድነው ስለው፣ አንድ ልጅ ከውጭ ሀገር ነው የመጣችውና እሷ ያስገባችበትን ደረሰኝ ነው የያዘችው ለማ ፍቅረኛ የለምትለው እና ወደ 2 ሚሊዮን ብር ሰጥታዋለች። የመሰላት ወረቀቱ ላይ ያለ ነው። ባንክ መታት ምንም የለም እና ባንክ ውስጥ እንዴት እንደጮኸች እንዴት እንዳለቀሰ ፌንት ሁሉ የበሉ ሰዎች አሉና እባክህ ይሄን እንግዲህ በነገራችን ለምን መሰለ
ሁለት ነገር በአንድ ጊዜ አሰጠን። ገንዘብንም ልብህንም በአንድ ጊዜ ዝግፍ አድርገህ ሰጥተህ በኋላ ላይ መውጫ መግቢያ እንዳይጠፋ ሰዎችን እመናቸው። ባልም ቢሆን እኮ ገንዘብ ስትሰጥ በምክንያት ነው። ያለ ምክንያት የምትወደው እግዚአብሔር ነው። ሰውን ስትወድ በምክንያት፣ ስታምነውም በምክንያት። ገንዘብ አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮአችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ? ጸጋዬ ቸገረኝ ካለ ቀዳሚ ቸገረኝ እንትና ቸገረኝ ካለ ልትረዳ ትችላለች። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከመስጠት ድረስ ምን ሆነሃል አንተ? አመኘው ነው ምናምን። እምነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ነው። ያለ ምክንያት ዝም ብለህ ከመሬት ተነስታ አታምንም። እንዴት? ቴንኪው በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታዩ ነው በምክንያት እኮ ነው የምታምነው። ቤተሰቦቿን ታውቃለህ፣ ባክግራውንዷን ታውቃለህ፣ የሆነ ነገሯን ታውቃለህ፣ አስተሳሰቧን የሆነ ነገሯን። ከዛ በኋላ ነው ልብህን የሰጠው እንጂ ምንም ላላወቀው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ላሁም ሰውየውን አረጋግጠ። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደ ምን ይባላል መሰለ፣ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው። አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰጥታ ተከርታ ታውቃለች። ለአባቷ ሰጥታ ተከርታ፣ ለወንድሟ ሰጥታ ተከርታ ታውቃለች። ለባለቤቷ ሰጥታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለኔ የሆነ ነገር ስትሰጠኝ በሪዝም ቢሆን ምን ችግር አለ? ምን ሆነ መሰለ፣ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያለ። አትሽጠው፣ ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛ መኪና ገዛ። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ዕቃ ጭኖ ወደ ኋላ ስትራፕ አድርጎ ተገለበጠ እና የአንድ ነጥብ ከምናምን መኪና ነው። በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠው። ስቲል ብሬን አልሰጠኝም። የሚያሳው መካሰስ ትችላለህ። ያው እግዚአብሔር ሰጥቼ ትቼዋለሁ። ሌላም እንደዚህ ነው ሰው አሁን ታረገዋለሁ ግን አላረገው ሰጣለሁ። ትሰጣለህ፣ ሰው ታግዛለህ፣ ካለኝ ለው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን እዚህ ስደይ ማን አለውስ ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንፃር ለምን አናረግም ብለው እሱንም ቅንነቷን ስታረግ በቃ 100% እርግጠኛ ከሆነች 100%ም ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ ገንዘቡን ከከለከለችው የሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ የውሸት። የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋ ግን አጠያየቅ አንዳንድ ጊዜ አጠያየቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክርስትናም ከፍታ ነገስትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚልኩልናል። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን እንትን እያደረኩኝ ነው የሚል ነገሮች ይኖራል። እነሱ ነገሮች ቢሆኑስ ምን መሰለህ፣ ያው ሰጪማ የሆነ ካንተ የተሻለ ክህሎት እንዳለውማ ምንጭም ጊዜ እርግጠኛ ነው። ሊያጠቃ የሚፈልግ ሰው ምን መሰለህ፣ የድሮ ነገስታትን ከስራቸው ያሉ ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ የሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሳምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን ካንተ የተሻለ ክህሎት አለ፣ ኤክስፒሪየንስም አለው። እንዴት እንደሚያሳምንም ያስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ትጣላል? ለምን ትጣ? ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500 ሺህ ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል። የሆነ ነገር እያየች ነው የምትሰጠው። እኔ አሁን በጣም ብልጥ ሰዎች ያውቃሉ። ምን አረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያርግልኝ አለች። በሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ። መኪናውንም አየች። አይ ብልጥ ሴት እንደዛ ነው። ታምናለች። ያምነችው ግን በሪዝን ላውም ኬት ነው ያለው ከ10 ብር አንስታ እስከ ትልቅ ድረስ
በደመ ነፍስ ደግሞ ችግር የለም 100 ሚሊዮን ብር አራክፈውብህ ከዛ በኋላ ከአንተ ጋር ናውጣ ናግባ ራሴን ነው ማጠፋው ፍርድ ቤት ነው መሄደው የሚሉ ሰዎች አሉና በተለይ በዚህ ዘመን ብዙ ከሰው ጋር እንዳትነካካ ከሰው ጋር የሚያነካካ ነገር ለመቀነስ በተቻለ መጠን ገንዘብ ላይ ኢንቨስት ካላረገች እየወረደ ነው የሚለው ምንም ጥያቄ የለም። በዛ ደረጃ ግን እምነት ከዛ ደግሞ ሪስኩንም መውሰድ አለበት። ሰው በቃ ከጠፋ ሚጥፋ ብለህ የምታደርገው ነገር አለ። አንዳንዱ ምን ይሆናል መሰል አሁን ባሏ ላይ እንትን ኢንቨስት አድርጋ ከሆነ በህግም ቤትም ትጠይቃለች። ትተዋወቀውና 2 ወር 3 ወር ሳይሞላ ገንዘብ ትለቃለች። አሁን የሱ የማይቸገር ነው የሷ ችግር 2 ወር ያወቀው አይደለም 3 ዓመት ያወቀው ነው እኮ ላታምነው ትችላል። ምክንያቱም ምን ህጋዊ ነገር ምን አላት? ጋብቻ አላት የላት? በቃ ኦንላይን ስልክ ላይ ቮይስ ያስክ ማለት ማስረጃ ያስክ ማለት ኦፍ ኮርስ ማስረጃ ነው፣ ግን በቂ ማስረጃ ነው ወይ ነው? ያንተን ገንዘብ ይመልሰዋል ወይ ነው? ሰውየው ቢከሰስ ቢታሰር ያንተ ገንዘብ ይመለሳል ወይ ነው? ስለዚህ ይሄ አየር ላይ ያለ የጸና ጋብቻ ያላቸው ሰዎች ቢተጋገዙ ችግር የለው። ለባሏ ብትልክ ለሚስቱ ቢልክ በራሱ ምንም ነገር በሌለበት ቦታ ላይ ግን በሚሊዮን ገንዘብ ለቀ ከዛ በኋላ ደግሞ እንዲያረጉኝ ማለቱ አንተው ራስህ አጥፍተህ መልሰህ ደግሞ እንትን ማለት ነው የሚሆነውና እዚህ ላይ ትንሽ እንደኔ ቢጠነቀቁ ባይ ነኝ። በጣም መልካም፣ በጣም እናመሰግናለን። በመጨረሻ ምንድነው አንተን ማግኘት የሚፈልግ ሰው ለምሳሌ ለማማከር የሚፈልግ ሰው እንዴት ነው አንተን ሊያገኝ የሚችለው? መልካም አመሰግናለሁ በጣም እንግዲህ አድራሻችን መገናኛ ስለሺ ህንጻ 3ኛ ፎቅ ነው። ቢሮ ቁጥር ወደ 311 ስልክ አለን። እዛ ላይ መልህቅ ሚዲያ ብለው ከገቡ ዩቲዩብ ቻናላችንን ያገኛሉ። ስልክም 0970 ላይ ከደውሉ ማግኘት ይችላሉ። ነጻ ስልጠናዎች አሉ። ጋብቻ ላይ ብዙ ሀገራት ላይ መስራት ፈልጋለሁ። ወደ ወላይታ ክልል፣ ወደ ኦሮሚያ ክልል፣ ወደ ጉራጌ ክልል፣ ወደ የትኛውም ሀገራችን ቦታ ላይ በመዞር የጋብቻ ትምህርትን ማዘጋጀት በጣም ፈልጋለሁና በዚህ አጋጣሚ አንተን እርዳታ መፈለግ አይቀርም። መጥቼ ለምኜ ራሱ መምጣት አይቀርም። በደስታ ያው ቃል ገብቷል። ያው ችግር የለም በደስታ ነው። እና ይሄ ነፍስ አድን ነው እኮ በጣም ይሄ ስራው የመጀመሪያው ቤተክርስቲያን እኮ የምእመናን ቤት ውስጥ ከዛ በኋላ ነው ከወጣ በህንጻ የቆመችው እንጂ የእኛ ራሳችን ቤተክርስቲያንን ደግሞ ስብስባችንን ቤተክርስቲያን ስለሆነ ትንሿም ቤተክርስቲያን ትዳርም ስለሆነች ትዳር ላይ መስራት ትልቁ የነፍስ አድን ስራ ነውና በዚህ ግዴታ ነው እንጂ መተባበራችን ግዴታ ነው። ዞሮ እዛ ጋብቻ ላይ በጣም መስራት እፈልጋለሁና የሚከታተሉ ካሉ ቢከታተሉ የእናንተም ጋር እኛም ጋር ቢከታተሉ። ከዛ በተረፈም ደግሞ መማከር የሚፈልጉ ከአቅሜ በላይ ሆነ የሚሉ በነገራችን ራሳቸውን ለማጥፋት ጭምር የሚያስቡ በጣም ብዙ አይነት ችግሩ ስነ ልቦናዊ ምክር እንግዲህ ለወጣትም ለትልቁም ለትንሹም ነው የሚያስፈልገውና በትዳር ጉዳይ ብቻ ሳይሆን ትንሽ ራሴን ማከም እፈልጋለሁ የሚሉ ሰዎች ቢደውሉ ያገኙናል። እግዚአብሔር እድሜ ከሰጠን እንግዲህ ሌላ ጊዜ ደግሞ መተን በደንብ በሰፊው እናወራለን። ስላከበራችሁ ባይዘው መጨረሻ ላይ ሳላመሰግን አላልፍም ብዬሃለሁ። ከጀርባ በጣም ማደንቀው ጎበዝ ልጅ ነው። ለምን እዚህ ጋር እያገለገልክ እዚህ ጋር ቤተሰብ እየመራ ምናምን ብለህ የሆነ ቦታ ላይ ስታገኝ እንትን በሺዎች የሚቆጠር ሰው ደግሞ ሆነ ስታገለግል በጣም ጠንካራ ልጅ ነው ትላለህ። እኔ አሁን ዛሬ እዚህ ስለመጣሁ አወራሁ እንጂ ኢንዳይሬክት ጓደኞቼ ጋር አወራሁ። ጎበዝ ነው። ቀዳሚ ቀላል አይደለም ሚዲያ ላይ በዚህ ደረጃ የሆነ ነገር መፍጠር ላለውና በጣም በርታ። እግዚአብሔር ያበርታ። ቲሞቼንም እግዚአብሔር ይሄን ደግሞ በደንብ ከዚህ በላይ ያሳድገው። በዛ ላይ በነገራችን ላይ የሰውን ጥቅምና የእግዚአብሔርን ሐሳብ ለማስተላለፍ ከሆነ እመነኝ እኔ ብልህም ባለልም እግዚአብሔር ለምስልም ያሳድገው። አንተ ጥቅም አይደለም የምትፈልገው፣ ሰው መጥቀም ነው የምትፈልገው። ሰውም የሚጠቅም ነገር እግዚአብሔር ያሳድጋል። እግዚአብሔር ያበርታ ለማለት እወዳለሁ። እኔም ኦዲየንሶችንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። አንተም ጥሪያችንን አክብረህ እዚህ መጥተህ ጊዜን ሰውተህ ለመንፈሳዊ ሕይወት ወደሚያበቁ ደረጃዎች እንድናልፍ የሚያደርጉ ስለ ትዳራችን ስለ ሕይወታችን ስላማከርከን ከልብ እናመሰግናለን። የተመልካቾችም እንግዲህ ጥሩ ጠቃሚ የሕይወት ስንቅ የሚሆን መልእክት እንዳገኛችሁበት አልጠራጠርም። እናንተም ደግሞ መልህቅ ሚዲያን የዩቲዩብ ቻናልን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንደዚሁም ደግሞ በዚህ ከታች በተቀመጠው ስልክ ቁጥር እየደወላችሁ እንድታማክሩ ዘወትር ማክሰኞ ደግሞ የስልጠናውን ነጻ ስልጠና ነው ያዘጋጁት። መጥቶ አንዳንድ ጊዜ እኛ ጋር ነጻ ሲባል ትንሽዬ አይምሮ ላይ ሌላ ነገር አለች፣ ግን በደንብ መጠቀም ይሄ የተወራው ነገር እጅግ ቀላል አይደለም። ስለዚህ ያንንም እንድትካፈሉ ለመጋበዝ እወዳለሁ። ስትከታተሉት የነበረው ይህ መርሃ ግብራችን ጥሩ መልእክት እንዳገኛችሁበት ተስፋ አድርጋለሁ። የቀንዲል ሚዲያ መርሃ ግብሮችን ከሳምንት እስከ ሳምንት የሆኑት እንድትከታተሉ እንደዚሁም ደግሞ ይህንንም መርሃ ግብር ለሌሎች ሼር እንድታደርጉ ላይክ እያደረጋችሁ ለሌሎችም እንድታደርሱ ቻናሎቻችንን ሰብስክራይብ አድርጋችሁ እንድትከታተሉ ለመጋበዝ እወዳለሁ። በሌላ እንግዳ እስከምንገናኝ ቸርን ሰንብት።